የልጆቻችን ኢትዮጵያ የዛሬና የነገ የልጆቻችን ኢትዮጵያን እንዴት በስልጡን ስነ ምግባር የሚኖር በምክንያት የሚያምን ትውልድ እንሆን። ዛሬ ተወለደ ልጆ የዛሬ 18 ዓመት ምን አይነት ስብዕና የተላበሰ እንዲሆንሎ ይፈልጋሉ? በኢትዮጵያ ጤና ይስጥልን። እንዴት አረፈዳችሁ? ነው የልጆቻችን ኢትዮጵያ ጀመረ። በዛሬው የልጆቻችን ኢትዮጵያ የቀድሞ የኩባ ተማሪዎች ማህበር የበላይ ጠባቂ አቶ ሰለሞን በቀለ የቀድሞ የኩባ ተማሪዎች ማህበር 45ኛ ዓመት ያን አስመልክቶ እንግዲህ 45 ዓመት የዘለቀ ምን አይነት ህብረት ቢኖር ነው የቀድሞ ሰራዊት የደርግ ሰራዊት አብዮታዊ ሰራዊት እየተባለ ይጠራል? በየትኛው ስያሜ ብትጠሩ ወይ የትኛው ስያሜ ነው እንደው በእውነት አገር ሲጠብቅ ለነበረ ሰራዊት የሚስማማው? ያ ሰራዊት ለምን ተበተነ? ለምንስ ድጋሚ ተጠራ? የሀገር ጠባቂ የሆኑ ጀግኖቻችን እንደዚህ መሆናቸው ምናልባት ለቀጣይ ትውልድ ምን አይነት ተስፋ ይሰጣል? እና ሌሎች ሐሳቦችንም እናነሳለን። አብራችሁን ዝለቁ። ለማንኛውም አብረውን እንግዳችን ስለሆኑ አቶ ሰለሞን በቀለን ከልብ አመሰግናለሁ። ቢኒያም ፍርዳው እያስተናገርኳችሁ ቆያለሁ። እንኳን ደህና መጣልኝ ጋይሰል። እንግዲህ በኢትዮጵያ ውስጥ ዘመንን መርሳት፣ ታሪክን መርሳት፣ በተለይ አሁን በዚህኛው በዲጂታል ዓለም ውስጥ የኢትዮጵያን መሰረት መርሳት፣ ትላንት የተፈጠረን ማስመሰል፣ ትላንት የተገናኘን ማስመሰል እንደው ከባቢውን አየር ይሄ ተጸናውቶታል። ይሄን ደግሞ አይደለንም ለማለት እንደናንተ አይነቶችን በእድሜም በእውቀትም በታሪክም በልምድም ስለ ልጆቻችን ኢትዮጵያ ብላችሁ እውነታውን እንድትመሰክሩ እንጋብዛችኋለን። እንኳን ደህና መጣልኝ በድጋሚ። እንኳን በሰላም ቆየህ ጋይሰሌ። የቀድሞ የኩባ ተማሪዎች ወደዛ ከመሄዳችን በፊት ዝም ብሎ እስኪ የደርግ ወታደር ሲባል እንዴ የኢህአዴግ ወታደር አይባልም፣ የደርግ ወታደር ሲባል ወደ አይምሮ ምን ይመጣል? እጅግ በጣም አስገራሚ ነገር ነው። እኔ እውነት ለመናገር እንደምታውቀው አንድ ሀገር ብሔራዊ ነጻነቷን መጠበቅ አለባት፣ ህዝቦቿን ደህንነት መጠበቅ አለበት። ይህንን የህዝቦች ደህንነትና ብሔራዊ ህልውናን የሚጠብቅ ሰራዊት ያስፈልጋል። ያ ሰራዊት ደግሞ ለሀገር ህልውና የሚቆም ሰራዊት ነው። ስለዚህ ብዙ ጊዜ ሰራዊትን ከመንግስት ጋር አያይዞ መፈረጅ እጅግ በጣም አስቸጋሪ ነው የሚሆነው እና የደርግ ሰራዊት ሲባል ብዙ ጊዜ አስገራሚ ነው የሚመስለኝ። ምክንያቱም እንደምታውቀው በዛም ጊዜ የነበረው ሰራዊት ቀደም ሲል ሌላ ግራስሩት የነበረው ቀደም ካለውም ሰራዊት የመጣ ብዙዎቹ እንደውም ሲኒየር ኦፊሰሮች የነበሩ በኃይለ ሥላሴ ጊዜ እጅግ በጣም በከፍተኛ ደረጃ የተማሩ አንዳንዶቹ እንደውም በኢንተርናሽናል ሚሊተሪ አካዳሚ ውስጥ ተምረው የተለየ ሻምለ ሁሉ የተሸለሙ የነበሩ ጀነራሎች የሚመሩት ሰራዊት ነው። ምክንያቱም ካለፈው ሰራዊት የተቀበልከው ነው፣ ካለፈው መንግስት የተቀበልከው ነው። ያ ሰራዊት ዓላማውም መሰረቱም የሚሆነው ብሔራዊ ህልውናን መጠበቅ ነው፣ ሀገርን የመከላከል ነው። ስለዚህ ብዙ ጊዜ ደርግ ሰራዊት ሲባል ትርጉም የለሽ ነው የማደርገው። አንዳንድ ጊዜ ጠልቆም ካለማወቅ ነው የሚመስለኝ። ምክንያቱም ሰራዊትን ከሀገር ጋር ነው ማገናኘት ያለብህ፣ አይደለም ከመንግስት ጋር አይደለም። ምክንያቱም የሰራዊት ዓላማ ሀገርን ሉዓላዊነትን የመጠበቅ ጉዳይ ስለሆነ ማለት ነው። ፓርቲ አይደለም የሚጠብቀው። በትክክል። ግን በጣም ደግሞ የሚያስገርመው አፍታም አልቆየም የደርግ ወታደር ያሉትን መልሰው ደግሞ ሰበሰቡት አይደል? ያኔስ ምን ተሰማ? እንግዲህ አየህ ምንድን ነው መሰለህ፣ አንዳንድ ጊዜ የተሳሳትከውን ማረም ጥሩ ነው። ግን ለተሳሳትክበት ደግሞ ሪግሬት አድርገህ ደግሞ የተቀበልከውን እንደገና አክብረህ መያዝ ያስፈልጋል። የሀገር ህልውና በተደፈረ ሰዓት በችግሩ ወቅት ሙያ ነው የሚሊተሪ ሙያ፣ የአንድ ቀን ሙያ አይደለም። ስልጠና ብቻ በቂ አይደለም። በህይወት የምታገኘውም ልምድም ጭምር ነው። በውጊያ የምታዳብረው ልምድ አለ። በተለያዩ ጊዜያቶች በስልጠና የምታዳብራቸው ልምዶች አሉ። እነኝን ሁሉ ያዳበርክበትን ልምድ የአንድ ቀን ጀንበር አይፈታውም። ለዚህ ነው ያንን ጥቅም ያወቁ ሰዎች ናቸው ያንን አርሚ እንደገና
አገርን እንዲከላከል የጠሩት። ደግሞ የሚገርመው ነገር በኮሚትመንት ነው የተመለሰው ሰራዊቱ። ምክንያቱም የሀገር ጉዳይ ነው ብሎ ስላመነበት ማለት ነው። የደርግ ወታደር ስለተባለ ቂም የለም። ምክንያቱም የሀገር ጉዳይ ነው። በሀገሪቱ ድርድር የለም። ይሄ ነው በቃ የሰራዊት ዓላማ። አደረጃጀቱም ከዚህ ጋር የተገናኘ ነው የሚሆነው። ምክንያቱም ሀገርን በህልውና ደረጃ የሚፈታተን ነገር ሲመጣ ሁልጊዜ ለሀገር ነጻነት ስትል ትቆማለህ እና ያንን ሁኔታ ነው ያሳየ የነበረው። እስኪ በዛን ሰዓት ምን ተሰማ? ያ ነገር ሲባል ምናልባት ያ ጦርነት ተመልሶ ይመጣል ብለህ ገምተህ ታውቃለህ? የሚገርም ነገር ነው። አንዳንድ ጊዜ የጦርነት ክስተቶች አንዳንዶቹ ልትገምታቸው አትችልም። አንዳንዱ ፕሬዲክት ልታደርግ ትችላለህ። ጦርነት በዚህ ሁኔታ ይሄ አዝማሚያ ሊያመጣው ይችላል የምትላቸው አሉ። አንዳንዶቹ ደግሞ እማትጠብቃቸው ራሱ ለሚዋጋውም ሰራዊት እንግዳ የሚሆኑ አሉ። እነኚህ አንዳንዶቹ ፖለቲካል ዲሲሽንስ ናቸው። ፕሮቮኪንግ ይኖራሉ። እነኛ ፕሮቮክ የሚደረጉት ብዙ ጊዜ ዞሮ የሀገር ህልውናን የሚነኩ ስለሚሆን አንዳንድ ጊዜ ባልገመትከው ሁኔታ ነው እንደዚህ አይነት ነገሮች የሚፈጠሩት እና እነኛን ሁኔታዎች በዛ ወቅት ብዙ የምጠብቀው አልነበረም። ምክንያቱም ከነበረው ታሪካዊ ሂደት ስታይ በአንድ አቋም በአንድ በተመሳሰለ መልክ ለአንድ የስልጣን ደረጃ ላይ የበቁ አካላቶች ናቸው ብለህ ስለምትገምት እንዲህ አይነት ሀገራዊ ችግር ይመጣል ብለህ አታስብም። ግን ሲመጣ ሀገርን የማቆየት ስራ ደግሞ የግድ ቀዳሚ ተግባር ነው የሚሆነው። ውትድርና ሙያ ነው። አሁን ግን ፖሊስነትም ሙያ ነው አይደለ? አሁን ግን የምናየው እንግዲህ በፊት ፖሊስ ነበር፣ የከተማ ፖሊስ፣ ከዛ ገጠር ምናልባት ሚሊሻ ይኖራል፣ ከዛ ሀገር ድንበር ቢጠብቅ ሰራዊት አለ። አሁን ግን በየብሔር ፖሊስ አለ፣ የብሔር ልዩ ኃይል አለ። ሁሉም በየቦታው ክላሽ ታጥቆ ማን ሊጠብቅ እንደሆነ ከዛ መጨረሻውን ደግሞ አየ ነው። ዝም ብለህ እንደ ሀገር ሰራዊት እንደነበረ ሰው ለሀገር ክብር ብዙ ዋጋ እንደከፈለ ሰው ስታስቡ እንደዚህ አይነት ነገሮች አደጋቸውስ ምንድን ነው? ምን ይሰማሃል? ከባድ ነው። ክብደቱን ደግሞ ከኛ በላይ የሚያየው ያለ አይመስለኝም። እንደምታውቀው ሁሉም የየራሱ የሆነ የሀገር አደራ አለበት። እንዳልከው የፖሊስ ሰራዊት በህብረተሰቡ መሃል በሀገር ውስጥ ባሉ ሴኩሪቲ ኢሹ ላይ ትኩረትን የሰጠ ነው። ሰራዊት ደግሞ ስትል ሀገርን ከውጭ ጠላት ለመከላከል ባለ ጉዳይ ላይ ያተኮረ ነው። የአካባቢ ሚሊሻ አንዳንድ ጊዜ አደረጃጀቱ ጥሩ ነው፣ መጥፎ አይደለም። ግን የአካባቢ ሚሊሻ ዓላማውና አፈጻጸሙን መግራት አለብህ። ካልበለዚያ አደጋው ነው ከባድነቱ ወይ በሀገር ላይ የሚያመጣው ሳንካ ነው አሁን እንዳልነው ማለት ነው። ስለዚህ ይሄ መታረቅ ያለበት ይመስለኛል። በሀገራችን ሁኔታ መታየትም ያለበት ነው ይመስለኝ። እስኪ ወደ ቀድሞ የኩባ ተማሪዎች ህብረት 45ኛ ዓመታችሁን ነው የምታከብሩት። 45ኛ ዓመታችሁን ስታከብሩ ከዛ በፊት አንድ ተማሪ ወደ ኩባ ሄዶ እንዲማር ምልመላው እንዴት ነበር? እስኪ ከሰሜን እስከ ደቡብ ከሁሉም አቅጣጫ የነበረው ምልመላ በምን ነበር መስፈርቱ? ያው እንደው አንድ ነገር ለመናገር ያህል ለመጀመር ያህል እንደምታውቁኛ የተማርነው አብዮታዊት ኩባ ነው። አብዮታዊት ኩባ ሁለት አይነት አገላለጾች አሉ። አንዱ እንደምታውቀው ሲቪል ሆነው በሲቪል ትምህርታቸውን የተማሩ ኢንጂነሪንግ፣ በሕክምናው ዘርፍ በሙያ እስከ ዶክትሬት ፕሮፌሽናል የሚሆኑ ሰዎች አሉ። ሌላው ደግሞ በሚሊተሪ አስፔክቱ ተምረው የመጡ አካሎች አሉ። ያ ማለት እኔ ያለሁበት አካል ያ ማለት አሁን እኛ እዚህ የምንታወቀው የግራንማ 72 የኢትዮጵያ መኮንኖች በኩባ የተማሩ ተብለን የምታወቀው ወይም ኢትዮ ኩባን ኦፊሰርስ ነው የምንባለው። ስንሄድ አካሄዳችን ያኔ እንግዲህ ሙሉ በነበረችበት ኢትዮጵያ ማለትም ኤርትራንም ጨምሮ ከዛ ያኔ ክፍለ ሀገር ነው የሚባለው ከዛ ሁሉ የመጡ ወጣቶች የነበሩበት ነው። ሁሉን አቀፍ ነው። እውነት ለመናገር ከሆነ ከሁሉም መሬት ላይ የመጡ ወጣቶች የነበሩበት ነው። በዛ መልክ ነው የመጣው። ምንድነው በአንዱ ጎኑ የኢትዮጵያን ሰራዊት እንደገና የማጠናከር ፍላጎት ነበር እና በዛ ፍላጎት መሰረት ላይ የተገነባ ምልመላ ነበር የተደረገው። ለምሳሌ አንተ የት ነበርክ?
እኔ አዲስ አበባ ነበርኩ። እንደውም አዲስ አበባ እዚህ ወጣቶች ማህበር ውስጥ ነበርኩኝ። በአጋጣሚ በምን አይነት ለምሳሌ ከሌሎቹ በምንድን ነው የምትለዩት? በምንድን ነው የሚመለምሏቸው? በአጋጣሚ በዛ ጊዜ ውስጥ እንግዲህ በነበረው የስርዓት ለውጥ በወጣትነት አስተዋጽኦ ነበራቸው ተብሎ የተገመቱትን ነው የተወሰደው። እኔ ለምሳሌ የኮከበ ጽባህ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ተማሪ ነበርኩ። ያኔ እኔ ስቱደንት ካውንስል የሚባል ነበረ፣ የትምህርት ቤቱ የተማሪዎች ማህበር ፕሬዚደንት ነበርኩ። ሌላ ደግሞ በአደረጃጀት ወረዳ 13 የሚባል አደረጃጀት ነበር። እዛ ውስጥ ደግሞ የወጣት ማህበር ምክትል ሊቀመንበር ነበርኩኝና ከዛ ሩት ነው እንግዲህ። ከዛ ቀጥታ ወዴት ሄዳችሁ? ከዛ ሄድነው ኩባ ነው። እዚህ እንደተመለከታችሁ በአጋጣሚ እንግዲህ ከተለያየ እንዳልኩ ከተለያየ አካባቢ የመጣ ወጣት ነው። ክፍለ ሀገር ነው የምንላቸው ያኔ ሁሉንም ያጠቃለለ የመጡ ወጣቶች ናቸው። አንዳንድ ነገሩን ስታይ ኢትዮጵያዊነትን ነው የምታየው። ለምን አትለኝም? በቋንቋ ዳይቨርሲቲያችንን አንድ ያደረግን ነው። ለምሳሌ ከጋምቤላ የመጡ ልጆች ነበሩ፣ ከባሬንቶ የመጡ ልጆች ነበሩ፣ ከምስራቅ ከበረሃው ክፍል የመጡ ልጆች ነበሩ። ስለዚህ የተለያየ ባህልም ከልቸርም ነበረ። ግን አንዱ ያሰባሰበን ኢትዮጵያዊነት ነው። በዛ መልክ ነበር ይሄን ነው እና ስንመጣም ያንን ስሜት ነው እያንዳንዳችን መካከል ታየ ነበረው። ከተለያየ ባህል ከተለያየ እንደዛ ነበር የኖር ነው። እንደዛ ነበር ከባሬንቱ ከጋምቤላ ከአዲስ አበባ እንዲህ ተመልምሎ ነው አገር የሚሰራው። አሁን የምታየው ነገር ስታይ ምን ይሰማሃል? እኔ ምልህ አሁን የአማራ ምሁራን፣ የኦሮሞ ምሁራን፣ የትግራይ ምሁራን ማህበራት እንደዚህ 1000 ማህበራት በየብሔሩ በየምናምኑ ከዛ ስለ ኢትዮጵያ ካነሳ ደግሞ አንዳንዶቹ አሁን ይሻላል፣ በፊት እንደ ኃጢአት ነው የሚቆጠረው። ምን ይሰማሃል? በጣም አስቸጋሪ እኮ ነው። ምን መሰለ፣ አንድነት ፍቅር ነው። በነገራችን ላይ አገር ኢትዮጵያ ነች ብለህ ማመን የግድ ነው። መጀመሪያ አገሬ ማን ነች ብለህ ራስን መጠየቅ አለብህ። ከዚህ ነው የምንነሳው። አይ ኢትዮጵያ ነች ካልክ ለኢትዮጵያ የሚበጃት ደግሞ ምንድን ነው ብለህ ነው ማንሳት ያለብህ። እነዚህ ተከታታይ ጥያቄዎች ናቸው እና የሚበጃት ይሄ ነው ብለህ ካሰብክ ኢትዮጵያ እኔ ነኝ ወይም የኔ ሀገር ነች የሚለው ሰው ጋር የሚለው ቡድን ጋር የሚለው ብሔር ብሔረሰብ የሚለው ምልህ እኔ ብቸኛ ነኝ ከሚለው ሰው ውጭ ላለው ማለት ነው በሚያግባባ መልኩ ነው መፈጠር ያለብህ መኖርም ያለብህ። እንደምታውቀው የህይወት ነገር እኮ ብዙ ፈረንጆች ነው እንደሚሉት ማለት ነው ላይፍ ኢዝ ቱ ሾርት ነው የሚሉት። ብትኖርበት ዘመን እኮ ትንሽ ነው። ጥለኸው የምትሄደውን አሻራ ማሰብ አለብህ። አንድ ሀገር የኔ ነች ያልከውን ለማን ነው እንዴት ነው የማረገው? እችን ሀገር እንዴት ነው ተጠብቃ ልትኖር የሚገባው ብለህ መጨነቅ አለብህ። ይሄን ስትጨነቅ ልዩነትን ሳይሆን አንድነትን ታስባለህ። በነገራችን ላይ በቤተሰብ ውስጥ እንኳን ስታይ እንደ ኢንቲቲ በአንድ ጉዳይ እኮ ተመሳሳይ አቋም እኮ ሊኖርህ አይችልም። ቤተሰብ ውስጥ በቤተሰብ ደረጃ አንተና እኮ ባለቤትም አትግባቡበት ኢሹ አለ። ያ ኢሹ ግን ትዳራችሁን ወይም ኢንቴግሪቲውን የቤተሰቡን የሚነካ መሆን የለበትም። እንዳይነካ የምታደርጉትም እናንተ ናችሁ። አየሁ ልክ ይሄንን በትልቅ መልኩ ሰረው። እቺ ሀገር ህዝብ አላት። ህዝቦቿ በጣም እግዚአብሔር ያደለው ሪሶርስ አላቸው። ህዝቡም ትልቅ ሪሶርስ ነው። ስለዚህ እቺን ሀገር ለማኖር ምንድን ነው ማድረግ ያለብን? በጎ ነገር ምንድን ነው ብለህ ማሰብ አለብን። እንግዲህ ከቀናነት ነው የሚጀምረው። ሌላው ሁልጊዜ ራስን ፍጹም አድርጎ መቁጠር ነው አንድ የዚች ሀገር ችግር የሚመስለኝ። የኔም ቡድን ትክክል ነኝ ብዬ ነው የማስበው። በሌላ ወገንም ያሉት ሰዎች ስጠይቃቸው እኛ እኮ ነን ትክክል ይሉሃል። አየኸው፣ ትክክል የሚለውን ነገር የሚፈርደው ፈራጁ ነው አስቸጋሪ የሆነው። አየህ፣ አንዳንድ ጊዜ ፍርድ የሚሰጡትም ዳኝነታቸው ትክክል አልሆነ እያለ ነው የሚዛባው እንጂ ፍጹማዊነት ውስጥ ስህተት መኖሩን መታወቅ አለበት። ምክንያቱም አብሶሉት የሆነ ንጹህ የሆነ ከችግሮች የወጣ ነገር ማንነትም የለም። ገብተዋል። ስለዚህ ይሄንን መቀበል ነው ለሀገር የሚበጀው የመጀመሪያው። ይህን ከተቀበልክ አየው የሚቀጥለውን ለማድረግ አትቸገርም። በዚህ ስሜት ውስጥ የሚቀርብህ ሰው ጋር ቡድን ጋር ወይም ብሔር ብሔረሰብ ጋር ለመግባባት አትቸገርም። ብዙ ጊዜ እንደሚባሉ ልክ ነው። ልዩነታችን ለአንድነታችን መጥቀም አለበት ብለህ ነው መውሰድ ያለብና እና በዛ ፐርስፔክቲቭ ነው መታየት አለበት። እና ሀገር መምጣት አለባት መጀመሪያ። ለሀገር መስራት አለብህ መጀመሪያ። ሀገርን ማሰብ መጀመር አለብን። አየኸው
እቺ የቆየች ሀገር ከነችግሮቿን የተቀበልነው እውነት ለመናገር ከሆነ አብሶሉት የሆነ ገቨርናንስ በየትኛውም መጽሐፍ ላይ አንብበህ ልታገኝ አትችልም። የትኛውም ሀገር የትኛውም ዓለም እኮ ብትሄድ ብዙዎቹ ሀገሮች የራሳቸውን ችግር አሳልፈዋል። ባለመግባባት የተደረጉ ግጭቶች አሉ። ከግጭቶቻቸው የተማሩ ብዙዎች ናቸው። በልዩነት የመጡ አደጋዎች ደግሞ ብዙ እኮ ያሳዩናል። እዚሁ አፍሪካ ውስጥ እኮ የምናውቀው ነገር አለ አይደል እንዴ? በዘር ምክንያት ያለቀ የተጨረሰበት ሀገር አሁን ያንን የዘር ልዩነት አጥፍተው በሀገር ተቋም ውስጥ ሆነው ለእኛም እኮ ተምሳሌት ሆነዋል። እኛ እኮ ከእነሱ የወሰድነው ብዙ ነገሮች አሉ። አሁን ከረንትሊ እየወሰድን ያለ ነው። ይሄ አስተምሮት የሚያሳይህ ምንድን ነው? በልዩነት ላይ መስራት ሳይሆን አንድ ሊያደርጉ በሚችሉ ነገሮች ላይ ዴዲኬትድ ሆነ መስራት እንዳለብህ የሚያስተምር ነው እና ይህንን ትልቅ ዋጋ ልንሰጠው ይገባል የሚል ነገር ነው ያለኝ። ወደ ኩባ እንሂድ እስኪ። ኩባ ሄዳችሁ ካስትሮ ሃቫና ውስጥ ነው ዋናው ከተማ የተማርነው፣ ክፍለ ሀገር ነው። ቋንቋ የወሰድነው እዛው ዋና ከተማ ቀረብ ያለ አንድ ግራንማ የሚባል ቦታ አካባቢ ነው የተማርነው። ፊደል ካስትሮን የማግኘት አጋጣሚ ኖሯችሁ ያውቃል? በነገራችን ላይ ለማግኘት እድሉ አልነበረንም። ግን እሱን ዴሊጌት ያደረገውን አሁን አገሪቱን የሚመራውን የእሱ ወንድምን ራውል ካስትሮ በምርቃታችን ጊዜ አግኝተነዋል። ግን ፊደልን ሁሌ እንደምታገኘው አይነት ስሜት ነበር የሚሰማን። እንዴት? ፊደል ብዙ ጊዜ ለህዝቡ በጣም ተደራሽ ነው። እንደምታውቀው ከህዝብ ጋር ባለው ቅርበት አንዱ ይታወቃል። ሁለተኛ በመድረክ ተናጋሪነቱ ነው የሚታወቀው። ኮንቪንሲንግ ፓወር አለው፣ የማሳመን አቅም አለው። ሁለተኛ የሚኖረውም ህይወት ከህዝቡ በጣም የተለየ አይደለም። አንዳንድ ጊዜ እንደውም ተራ ቤት ሄዶ ምሳ የሚበላበት ጊዜ አለው፣ ያልታሰበ ቦታ ጉብኝት የሚያደርግበት ጊዜ አለው እና ለህዝቡ የነበረው ቅርበት በጣም ትልቅ ነው። የሚገርምህ እሱ ንግግር ሲያደርግ ይሄ አሁን ማወራልህ በጣም ፊክሽየስ ሊመስልህ ይችላል። ቤት ውስጥ ለምሳሌ ንግግር የሚያደርግበት ሰዓት አለ አይደል? ቤተሰቡ የምሳ ሰዓት እንኳን ቢሆን ምሳ አይበላም። ቤት ውስጥ ማንም ኮንትሮል ላይ ያደርገው ማለት ለምን መሰለ? ንግግሩ ያመልጠናል የሚል ስሜት ስላለ አከስተም ነው፣ ተለምዷል። ንግግሩን እስኪጨርስ ቤተሰቡ በሙሉ ቁጭ ብሎ ነው የሚያዳምጠው። በቴሌቪዥን ሬዲዮ አደባባዮች አሉ፣ ግን በቴሌቪዥን ብዙ ጊዜ በቴሌቪዥን ይሄዳል እና ያንን ንግግሩን ማንም ሰው አያቋረጥም። ቤት ውስጥ ማንም ኮችንግ በማያደርግበት ኢንቫይሮንመንት ነው። የሚቀጥለው ቀን ከተማ ስንሄድ እኛ የምናደርገው ልንገር፣ እኛ እሱ ንግግር ሲያደርግ ወረቀትና እስክሪፕቶ ነው የምንይዘው። ከሚናገረው ንግግር 1 2 3 ፍሬዞች እንጽፋለን፣ ገብቶሃል? እንይዛለን ማለት ነው። በሚቀጥለው ቀን ከተማ ስንሄድ ለመዝናናት ስንወጣ የምናገኘውን ማንንም ሰው አፕሮች የምናደርገው በሱ ንግግር ነው። ትላንትና የፊደልን ንግግር ቁጭ ብዬ ሰማሁ ነው የምትለው። ይሄን ስትለው በቃ ኬቫ እንዴት በቃ ደስ ነው የሚላቸው። አንደርስታንድ አደረከው እንዴ? ለምሳሌ የተናገረው እንዲህ ያለው ስትላቸው የሚገርም ነገር ነው። ምን አይነት ፍቅር ነው የሚሰጡ መሰለህ። እና ማንንም ሰው የምናቀርብበት ነበር በሱ ንግግር እና ያን ያህል ተሰሚ ነው። ያን ያህል ህዝቡ ነው የሚቀበለው። ያ ደግሞ ሶሻላይዝ የሚያደርጉበት ሲስተም ኦፍ ገቨርናንስ ነው ኢምፖርታንት። አንደኛ ሀገራዊ ስሜታቸው ትልቅ ነው። እንደምታውቀው ኩባ ከራሳቸው አልፎ ሌላ ሀገሮች መጥተው የተሰዉ ናቸው። በነገራችን ላይ ቮለንተርሊ ነበር የሚመጡት ኢንተርናሽናል ሚሽን ለመቀበል። ብታምንም ባታምንም አንዳንዶቹ እንደውም እድሉ አልተሰጠንም ብለው ሁሉ አቤቱታ ያቀርቡ ነበር። አሁን ለምሳሌ ወደ ኢትዮጵያ ለመምጣት ያኔ የሶማሌ ጦርነት ጊዜ እንደ ብሌሲንግ እኮ ነው የሚቆጠረው። ሄዶ መሞት እንደ ብሌሲንግ ያን ያህል ነው ፕሪንስፕላቸው ልልህ ነው። በነገራችን ላይ እኔ በቅርቡ የዛሬ 4-5 ወር አካባቢ ከካናዳ ወደ ኩባ ሄጄ 10 ቀን ጎብኝቻለሁ። ከሆቴል ስወጣ በአጋጣሚ አንድ ኩባዊ አገኘው። ይሄ ኩባዊ ኢትዮጵያዊ ስለመሰልኩት ጠየቀኝ። ኢትዮጵያዊ ነው አሁን ነኝ አልኩት። እኔ እኮ ኢትዮጵያ ነበርኩ አለኝ እና ኢትዮጵያን ወዳለሁ፣ እንዴት ኢንተርናሽናል ሚሽን ወስጄ እዛ ሚሽኔን ተወጥቻለሁ ብሎ ብታምንም ባታምንም አሃቭ ዘ ሪከርድ አለቀሰ። በህይወቴ ሙሉ የማረሰው ለኢትዮጵያ ሄጄ ግዳጅ የተወጣበትን ጊዜ ነው አለ። ያንን ጊዜ በጥሩ ትዝታ ነው የማስታውሰው እና በጣም መወዳት አገር ነች፣ ልሞትላት የሄድኩባት አገር ነች ብሎ የገለጸበት ሁኔታ ነው። ያን ያህል
እኛ ምን ያህል ነው የሩቅ አገር ሰው አለ አንተ አገር ሲያለቀስ ማየት it's under fact ላቀርበው የሚችለው ነገር ነው። እና ያንን ስታይ ምንድን ነው የሚሰማ? አየው ሌላ ሰው ስለ አንተ አገር ሲያስብ አንተ ስለ አንተ አገር እንዴት ነው የምታስበው ብለህ ነው የምታስበው። እና ያን ያህል ነው ኢንተርናሽናል ስሜታቸው ከሀገራቸውም አልፎ በሀገራቸውም ማለት ድርድር የለም። ኩባ ለእነሱ የተሻለች ሀገር ነች። ኩባ በጣም ደሃ ሀገር ነች በነገራችን ላይ እና ኢኮኖሚካሊም በጣም የተጎዳች ሀገር ነች በኢንተርናሽናል ሳንክሽን ማዕቀብ ምክንያት። ግን እንደዛም ሆኖ ከሀገራቸው በላይ ለማንም በምንም ሁኔታ አይደራደሩም። እና እዛ ህብረተሰብ ውስጥ ደግሞ መገኘት ለኛ አንድ ድል ነው። አሁን 45ኛ ዓመት ምናምን ብለን የምናከብረው የተመረቅንበትን አይደለም የሄድንበትን ነው። ወደ ኩባ የሄድንበት ነው። because that was the blessing day ለኛ። አየህ ሁላችንም ከተለያየ የሀገራችን ክፍል ተሰባስበን የመጣንባት ያቺ ቀን እውነትም የደስታ ቀን ነች። ከዛም ፍቅር ያገኘንበት ነው። ለሀገር መቆምን የተረዳንበት ነው። ሁለተኛ እኛም የተገናኘንበት ነው። ያንን ዩኒቲ ነው ይዘን የመጣነውና የኩባዎች ሀገራዊ ስሜታቸው እጅግ በጣም ትልቅ ነው። እስኪ ወደ ኩባ ወደ ትምህርት ቤቱ እንመለሳለን። ምናልባት በታሪክ በእውነትም የምታስታውሰው ነገር ካለ የኩባ ወታደሮች በሶማሌው ጦርነት ጊዜ እንዴት ነበሩ ኢትዮጵያ ውስጥ? እንደው ምልህ አንዳንድ ጊዜ እያዋዛህ የምትነግረው ነገር ነው ሰው ጆሮ የሚገባው። ኩባዎች ኢንተርናሽናል ሚሽን ወስደው ለምሳሌ በዛ ጊዜ አንዱ ምሳሌ ለመጥቀስ ነው አንጎላም ኢትዮጵያም መጥተዋል። አንጎላም ሄደዋል። ሌሎችም ሀገሮች ሄደዋል። አንጎላም እርስ በርስ ውጊያ ነበር ያኔ እና የነበረ ችግር ነበረ። ኢንቬድ ተደርጋ አንጎላ የነበረ ችግር እዛ ሄደዋል ኢንተርናሽናል ሚሽን። እኛ ጋር ደግሞ የመጡት ሶማሌ ወረራ ስላደረገብን ነው። በአጋጣሚ እኛ ጋር ሲመጡ የገጠማቸው ኢንቫይሮንመንት እነሱ የተቀበሉት ነው። ምክንያቱም እዚህ መጥተው የእኛ ሰራዊት እነሱ ኢንተርናሽናል ግዳይ ተቀብለው ነው የመጡት። ለመሞት የመጀመሪያው መሆን የለባቸውም ብለው ፕሮቴክትድ ነበሩ። ገብቶሃል? የተሰዉ አሉ። እንደውም እዚሁ አሁን የሰማዕታት ሐውልት ሰርቶላቸዋል። ጥቁር አንበሳ አካባቢ የኢትዮ ኩባ ወዳጅነት አደባባይ ይባላል። እንደውም የሞቷል የተሰዉ አሉ። ግን ኢን ሚኒማል ነምበር ነው። እነሱ ይሄንን የሚያስቡት ኢትዮጵያውያኖች ጀግኖች ነበሩ። ኢትዮጵያውያኖች ለኛ ኮንሰርን ነበራቸው። ሌሎች ሀገሮች ውስጥ ገብተን ያከፈልነውን ያህል መስዋዕትነት እንዳንከፍል አድርገውናል ብለው የጀግንነት ማርክ ለኛ ሰጥተዋል። በዚህ የተነሳ እኛ እዛ በነበርንበት ጊዜ ስማችንን እንደ ዋጋ ነበር የምንጠቀምበት። ሳይጠይቁን ነበር ኢትዮጵያዊንን የምንለው። ምክንያቱም ስንተዋወቅ ስማችንን አይደለም የምናስቀድመው፣ ኢትዮጵያዊነታችንን ነበር የምንናገረው። ይህን ስትናገር የሚገርም ነገር ነው የሚሰጡ ከበሬታ። ቤታቸው ይወስዱሃል። አንዳንዶቹ እንደውም ልጆች ስለነበርን እኔ ከዛሬ ወዲህ እናትም አባትም እኛ ነን ብለው ቤታቸውን ያሳዩዋል። ኢቭን ጓደኛ እንኳን ካለች ኩባይት ጓደኛ እናትና አባት አለኝ ብለህ እዚህ ዛሃትና ነው የሚሉ። የዛን ያህል ቅርበት ነበረን ከነሱ ጋር እና ለእኛ ያላቸው ግምት በጣም ትልቅ ነው። ያ ስሜት አገርን የበለጠ እንድታከብራት ራስህ የሚያደርጋልና በዚህ ያ ተምሳሌት አሁንም ማንም ሰው ኩባ ሄዶ ኢትዮጵያዊነትን መግለጽ እንደ ዋጋ ነው፣ እንደ ፕሬስቲጅ ነው የምትቆጥረውና ያንን ነው የምታየው እዛ ሀገር ውስጥ። እና ያንን አይነት ሁኔታ ነው እኛ የገጠመን። እንግዲህ ከዚህ ሄደን በወጣትነት እድሜ ነው ሄድነው። ኤኒ ኮርነር ስንሄድ ምልህ በሀገራችን ክብርና ዝና መወደስና ያገኘ ነውና ያ የበለጠ ክብር ነበር ያሰጠን። በኢትዮጵያ ፓስፖርት ውጭ ወጥተው ግን ስለ ሰፈራቸው የሚያለቅሱ ሰዎች ስትሰማ ምን ይሰማሃል ታዲያ? እንደዚህ አይነት የሀገር ፍቅር በዚህ ትውልድ ውስጥ እንዴት እንዲሆነ እንዴት እዚህ ደረሰ የሚል ስሜት አይሰማህም? እምልህ የሚገርም እንደ በሽታ ነው። አንዳንድ ጊዜ እኮ በሽታ ይዝህና መድኃኒት ታጣለህ አይደል? እንደ ምንድን ነው መድኃኒቱ ብለህ የምትፈልገው የዛን አይነት ኢሹ ይመስለኛል። እምልህ ሀገርህን ከማስቀደም አልፈህ ወርደህ ስለሆነ ጥግ ካሰብክ በሽታ ነው የሚመስለኝ።
ያስተሳሰብ በሽታ ነው፣ መታከም አለበት። እንዴት ነው ግን የሚታከመው የሚለው እንጃ። ሁሉም ሰው ያልመለሰው ጥያቄ ነው የሚመስለኝ። ለምን መሰለህ? የጋራ ህልውና ሁልጊዜ አቅም ነው። አየህ፣ ኢትዮጵያዊነት እኮ ጉልበት ነው። በነገራችን ላይ በኢትዮጵያዊነት እኮ ብዙ ነገር መራመድ ይቻላል። ብዙ ነገር ተሰጥቶናል። አየኸው፣ ብዙ የተሰጠን ልናረገው የምንችለው አቅም አለን። አየኸው፣ ያንን አቅም ለመጠቀም ደግሞ አንድነቱ በጣም ወሳኝ ነው። በጋራ ማሰቡ መልካም ነው። አየኸው እንጂ አንተ ውጭ ሄደ በስደት ኖረ በስደት ስትኖር እንግዲህ ሁለተኛ ዜጋ ሆነ ነው። በምንም ምክንያት በሀገርህ ልታዩ የምትችለውን አይነት ኮንፈርት አታገኝም። እንደው ሌላው ተው፣ እኔ አላቅም። አሁን ቴክኖሎጂካል ይሄ አድቫንስመንቱን ምናምናምቱ ዌዘር በነገራችን ላይ ኢትዮጵያ እኮ ተመርጣ በእግዚአብሔር የተሰጣት ሀገር ነች የምትመስልህ። ዌዘር ይህን እኮ የትም ሄዳ አታገኘውም እኮ። ሌላ ሀገር ስትሄድ አታገኘው። በፍጹም ሲዝናሊቲው ራሱ እንዴት ያኖራል? በብርድ ሙቀት መከራ ስቃይን አይደል የምታየው? ለምሳሌ እዚህ ለምሳሌ እኔ ኮት ለብሼ ከረባት አድርግ፣ አንተ በሸሚዝ ነው ያለው። እንግዲህ ተመልከት። እኔ ብዙ ቦታ ሄጄ አይቻለሁ። ለምሳሌ አውሮፓ፣ ለምሳሌ አንዳንድ ሀገሮች አይቻለሁ። ካናዳ ሄጃለሁ፣ አሜሪካ ሄጃለሁ፣ አፍሪካም ውስጥ ሄጃለሁ። ብዙዎቹ ሀገሮች ውስጥ አይቻለሁ። እኛ ተመርጠን ነው የተሰጠን። አንዳንድ ሰው እባክህ ኢኳቶር ላይ ስላለን ምድር ወገብ አካባቢ ስለሆንክ ነው አቨሬጅ አየርም። እሱ ብቻ አይደለም። በነገራችን ላይ የኢትዮጵያን መልክዓ ምድር እስቲ ያስበዋል። ሁሉንም እኮ አቀፍ ነው ያለው። ቆላ አለው፣ ወይና ደጋ አለው፣ ደጋ አለው። ዊዝ ሪጋርድ ደግሞ ይሄ ከተፈጥሮ ሀብት አኳያ ካየው ገና ያልተጠቀምንበት በጣም ብዙ ነገር እኮ ነው ያለው። በፍቅር የመጠቀም አቅማችንን ነው ማሳደግ ያለብን። አየው፣ በዛ ላይ ነው መሰልጠን ያለብን። አየው እና ያንን ብናዳብረው፣ ያንን ብንጠቀምበት እጅግ በጣም የተሻለ ነው የሚሆነው። አየው፣ ስለዚህ ውጭ ሄደህ እንደውም ሀገር ትናፍቃለህ እኮ። በነገራችን ላይ አንዳንድ ጊዜ አሁን ነው የማየው እንጂ እንደ አንዳንድ ሁኔታዎች የማየው ድሮ እኮ የተጣላሁንም ሰው ውጭ እኮ ስታገኘው እኮ በኢትዮጵያዊነቱ ሰላም ትለዋል። ያ መቀራረብ ነበር። አሁን ምልህ ከጊዜ በኋላ የማየው አንዳንድ ፒክቸሮች አሉ። ምልህ በጣም የከረረ ወገንተኝነት ተይዞ ኢትዮጵያ ሆነ ተገፋፍተ ማለፍ ካልሆነ በስተቀር በፊት እኮ እንዴ ኢትዮጵያ በመልኩ አይተህ ኢትዮጵያዊ ነው ወይ መንገድህን አሳብረህ እኮ ሄደህ ትጠይቀዋለህ። ኢትዮጵያዊነት ትለዋለህ። አዎ ተሳስመህ ነው፣ አድራሻ ተለዋውጠህ ነው። ገብቶሃል? እና ምንድን ነው ያንን ያህል ፍቅር የምትሰጠው የምትቀበለው ሰውዬ መልክዓ ምድሩ የፈለቀበት ኢትዮጵያ ነው። ስለዚህ ኢትዮጵያን በወጉ መያዝ ያስፈልጋል። ከውስጥም ከውጭም ነው። ይሄ ውጭ ላሉት ብቻ የሚሰራ አይደለም። እኛም ውስጥ ያለ ነው። እዚህ የምንኖረው ሰዎች ሀገራችን የምናይበት ገጽታው ገባ ለሀገር በሚጠቅም መልኩ ፍቅርን በሚያመጣ መልኩ ቢሆን የተሻለ ነው ይሆናል ብዬ ማስባየው። ጋይሰሌ ኩባ ሄዳችሁ ምን ተማራችሁ? እኛ እንግዲህ ከዚህ ስንሄድ ያው እንዳልኩ ተሰባስበን ነው፣ ወጣቶች ነን፣ ልንማር ሄድ ነው። ሚሊተሪ ሳይንስ ነው የተማርነው። መጀመሪያ የቋንቋ ትምህርት ተማርን። ከቋንቋ ትምህርት በኋላ በተለያየ ሙያዎች ነው የተማርነው። በዚህ ሙያ እንግዲህ በአርሚ ውስጥ የሚጠበቁ ሙያዎች ብዙዎቹን ተምረናቸዋል። ለምሳሌ መድፈኛ፣ ታንከኛ፣ እግረኛ፣ አየር መቃወሚያ፣ ሎጂስቲክ ይባላል። ሰፕላይ ማኔጅመንት ላይ ያተኮረ ኬሚካል ዋርፌር የሚባል ያው ብዙ ጊዜ የምናነሳው ነገር ነው። ድሮ እንደውም በእኛ አርሚ ቤት ውስጥ ብዙ ያልተለመደ የነበረ ነው። ከዚህ ከዘመኑ ውጊያ ጋር ይሄ ኬሚካልን ቤዝ ያደረጉ ውጊያዎችን እንዴት ነው ፕሮቴክት የምታደርገው፣ እንዴት ነው ከአደጋ መውጣት ሀገርህንም ህዝብንም ማዳን የምትችለው፣ እንደዚህ አይነት ትምህርት ተምረናል። ፖለቲካል ሳይንስ ተምረናል እና የተለያዩ ሙያዎችን የተማርነው እና እጅግ በደረጀ እና ልምድ ባላቸው ትላልቅ ኦፊሰሮች ነበር የተማርነው። እና መታችሁ ደረሳችሁ ነው ኢህአዴግ ገባ? አይ መተናል። እኛ መተን እንደውም እኮ እኛ የተመለስ ነው በእኛ አቆጣጠር 1974 መጨረሻ ነው። ኦልሞስት 75 አካባቢ ወደ አርሚ ገብተን አየር ወለድ ዝላይ ኮርስ ጨርሰን የተለያዩ ሚሊተሪ ኮንፈረንሶች፣ ታድሶች አብረን አድርገን በጋራ ወደ አርሚ ገባ ነው እና ከ10 ዓመት በኋላ ነው እንግዲህ የስርዓት ለውጥ የመጣው። ሚሊተሪ ዝላይ እዚህ ነው ወይስ?
እዚህ ስልጠናውን እዛ አደረግን። ያገለገልነው እዚህ መተን ነው። እዛ ተመርቀን እዚህ ነው የመጣ ነው። እስኪ አስታውሰኝ፣ ያኔ የነበሩ እዚህ የነበሩ ሰራዊቶች ከእናንተ ጋር የነበሩ እነዛ ባለሙያዎች የት አካባቢ ነበሩ? እንደው ምልህ የኛ ሀገር የወታደራዊ ግንባታው ብዙዎቹ ከተለያየ ልምድ ጋር የተቆራኙ ናቸው። ከኛ በፊት ምልህ ሐረር አካዳሚ ነበረ፣ የሁለታ የጦር ትምህርት ቤት ነበረ፣ መኮንኖች የሚያሰለጥን። በጣም የሚገርመው ብዙዎቹ ኦፊሰሮች ኢንተርናሽናል ትሬኒንግ የወሰዱ ነበሩ። እንደውም እንደኛ ሀገር በውትድርና ሙያ ሁሉን አቀፍ የነበረ ትምህርት የነበረው አርሚ ብዙ አለ ብዬ አላስብም። ለምን መሰለህ? በኃይለ ሥላሴ ጊዜ ብዙዎቹ የተማሩት አሜሪካ ነገር ሄደው ነው፣ አሜሪካን፣ ፈረንሳይ ምናምን ሄደው ነው። በኋላ ደግሞ ለውጥ ሲመጣ እነኛ ኦፊሰሮች ሶሻሊስት ካምፕ ስለነበረ ሶቪየት ህብረት፣ ቻይና ምናምን የተማሩ ናቸው፣ ህንድ የተማሩ ናቸው። እና ምን ነበረ መሰለህ ወታደራዊ ሙያው በጣም ኢንቴግሬትድ የሆነ ሁሉንም ሀገር ያቀፈ ነበር። አየው በዛ የተገነቡ ኦፊሰሮችም ነበሩን ለመናገር። ግን ረጅሙን የስልጠና ጊዜ እንደው ደርግ ጊዜ ከወሰዱት መካከል የኛ ኮርስ ነው። የኛ እንግዲህ ወደ 3 ዓመት የሚጠጋ የኦፊሰር ኮርስ ነው የወሰድነው። እዚህ ያኔ አጫጭር ኮርሶች ናቸው የሚሰጡት። ብዙ ጊዜ ያው አገሪቱም ውስጥ ግጭቶች ስለነበሩ ለዛ ግጭት እንዲደርስ የተባለ በ6 ወር በአመት ከዚህ ባልበለጠ ስልጠና ውስጥ ያሳለፉበት ሁኔታ አለ። ያው አስገዳጅ ሁኔታዎቹ ስለነበሩ ማለት ነው። እኛ ድሉ ገጥሞን ያንን ያህል ረጅም ጊዜ ነበር ለመማር የታደልነውና ስንመጣ እንግዲህ ልክ እንደሌላው የጦር ክፍል በየሀገሪቱ ባሉት የጦር ካምፖች በየጦር ክፍሉ ነው የተመደብነው እና ሁሉም በተመደበበት ሙያ ነበር ሲያገለግል የነበረው። ከዛ በኋላ ነው ልክ 10 ዓመት ከመጣችሁ ኢህአዴግ የገባው። ልክ ኢህአዴግ ሲገባ ምንድነው እስኪ የነበረውን ታሪክ ንገረኝ። የት ነበራችሁ? ለምሳሌ አንተ የት ነበር? በጣም የሚገርም ነገር ነበር። እኔ በአጋጣሚ ወደ መጨረሻው ላይ ለትምህርት ዩኒቨርሲቲ ውስጥ ነበርኩኝ። ጓደኞች እነሱ በየጦር ግንባርም ነበሩ። ለመናገር አንድ ነገር ነው የምነግርህ፣ የኔን ታሪክ ከጠየቀኝ እኔ የደርግ ስርዓት ሲወድቅ የነበረኝ 57 ብር ብቻ ነበር። አካውንትም አልነበረኝም። በነገራችን ባንኮቹን የማውቃቸው በስም ነው፣ ሄጀባቸው አላውቅም። ግን ያው ምልህ አገርህን የምታገለግልበት ሙያ ስለሆነ በሙያ ተከባሪ ነህ። ስለዚህ የነበረኝ አማራጭ ትምህርቴን መቀጠል ነበር። አየሁ መማር ነበረብኝ። ምክንያቱም 2 ኦፕሽኖች ናቸው የገጠሙ። ብዙ ሰው ተፈናቀለ። ሲፈናቀል እንግዲህ ራስህ የህይወት ጎዳና ነው ብለህ በመረጥከው መንገድ መሄድ ነበረብህ። ስለዚህ እኔ የምጠይቀው ድንገት ነው የበተኗቸው? ድንገት ነው የተበተነው። የተበተንበት ምክንያት ተገቢም አልነበረም። እንዳልኩ ቅድም ነግሬሃለሁ። ሰራዊት ሲገነባ የምትገነባው ለሀገር ነው፣ ሀገር እንዲከላከልልህ ነው። ዓላማውም ሀገር መከላከል ነው እንጂ የፖለቲካ ብይን መስጠት አይደለም። ስለዚህ ብይን ልትሰጥበትም አይገባም። እንግዲህ የሀገር ሰራዊት ነው፣ ልትጠብቀው ይገባል ከነ ልምዱ። ቅድም እንዳልኩ የውትድርና ሙያ በአንድ ቀን በአንድ ጀንበር የምታፈረው አይደለም። ትልቅ ሙያ እኮ ነው፣ የተከበረ ሙያ ነው። በምድር ላይ እኮ ትልቁ የሚከፈል ዋጋ ቢኖር ህይወት ነው። ህይወትን እኮ ለመክፈል የተዘጋጀ ሰራዊት ነው። አየው ከዚህ በላይ የምታከብረውም ሰራዊት ሊኖር አይገባም። ግን ተበተነ። ያ መበተኑ ያመጣው አደጋ እጅግ በጣም ከባድ ነው። ብዙዎቹ ሰዎች ሶሻል ሩታችን በጣም ደካማ ነው። ብዙዎቻችን እኮ ጓዳችን እኮ በጣም የተመናመነ ደካማ ነው። ስለዚህ 2 ነው አማራጮች የሚኖሩ። አሁን በእኔ አማራጭ ካየ 2 ነው አማራጩ። አንዱ አቅሙ አለኝ፣ መማር እችላለሁ። ስለዚህ ትዳሩ ይዣለሁ። እንደውም የሚገርምህ ትዳርም ይዤ የመጀመሪያው ልጅ አሁን አሲስታንት ፕሮፌሰር ነው። እሱ ልጅ ተወልዷል። ገንዘብ የለም። ስለዚህ there are 2 options አየው። አንዱ እንግዲህ ተቸግሬያለሁ ብዬ መለመን ነው ያለብኝ። እንግዲህ የሚረዳኝ ማን እንደሆነ ባላቅም። ሁለተኛው ግን አየህ ፒውርሊ ማተር ኦፍ ኮሚትመንት፣ ጨክነህ ጥርስህን ነቅሰህ መማር ነው ያለብህ። ስለዚህ ዩኒቨርሲቲ ትምህርት ነው የቀጠልኩት። መጀመሪያ ኮሌጅ ውስጥ ነበረ
ዲፕሎማ ኮርስ ነበረኝ። እሱን ትቼ ወደ ዲግሪ ፕሮግራም አድርጌ መማር ጀመርኩ። ስለዚህ ተማርኩ። ነፃ ማውጫዬ መንገድ መማር ነው ብያሰብኩ። እንግዲህ ያ መንገድ ነው አሁን እስካለሁበት ደረጃ ድረስ ያመጣኝ እንጂ ያ የፈተና ጊዜ ነበር። ብዙዎቹ የኛ ጓደኞች በጣም ተጎድተዋል። እንደውም ልንገርህ፣ ይሄ አሁን የምናከብረው በዓል አንዱና ትልቁ ሲግኒፊካንት የሚያደርገው ወይም እውነታ የሚሰጠው በዛ ጊዜ የተጎዱትን ልጆች እርስ በርሳችን የመረዳዳታችን ነው። አንዳንዶቹ ቶሎ ቀድመው ሙያቸውን ቀይረው ለመቋቋም ቻሉ። አንዳንዶቹ ደግሞ ሪከቨር ለማድረግ ተቸገሩ። ቤተሰብም አላቸው። ስለዚህ መረዳዳት አስፈላጊ ስለነበረ ያንን የመረዳዳት አቅም ነው የፈጠርንበት እና በዛ ጊዜ ለነበሩ ልጆች ለአንዳንዶቹ ለግለት እንኳን የሚቀምሱት ያልነበራቸው ልጆች ነበራቸው። ለነሱ አትሊስት የሚመገቡትን ምግብ የሚኖርበትን ኤንቫይሮንመንት ማስተካከል ነበረ። ሁለተኛ አንዳንዶቹ እንደኔ መማር የሚችሉ አቅም ያላቸው ብዙ ልጆች ነበሩ። ስለዚህ እንዲማሩ ያንን እድል መስጠት ነበር። አየው። ስለዚህ ያንን እድል ለመስጠት ነው ይሄ ቅድም የምናወራው 45 ዓመት ብለን የምንዘክረው ያ የተገናኘንበት የፍቅር ጊዜ ፍቅሩ ቦንዱ ስላልተለያየ ነው እርስ በርስ መረዳዳት የጀመርነው። ያ ህይወት ነው እዚህ ድረስ የመጣው። በጣም ብዙ በርካታ ነገሮች ተሰርተዋል እርስ በርስ በመረዳዳት። ቅድም ከሀገር ጋር ያገናኘው ሀገርን እኮ ብለስድ የሚያደርገው እምልህ መጽሐፍ ቅዱስ ላይ በል ቁርአን ላይ ሂድ፣ ስለ ፍቅር እኮ ነው የሚሰብከው። የሃይማኖት መሰረቶች ፍቅር ናቸው። እንደውም እኔ የትኛውም ሃይማኖት ከፍቅር ውጭ ሲሰበክበት አይቼ አላቅም። ግን ተግባራዊ የምናደርገው ነገር ነው የሌለው እዛ ውስጥ። አየው፣ ፍቅር ካለ ሁል ጊዜ ብዙ ችግሮችን መሻገር ይቻላል። አየህ፣ አንዳንድ ጊዜ በጊዜ ውስጥ ታልፋለህ። ጊዜ ሁል ጊዜ ውጣ ውረድ ሊሆን ይችላል። ዛሬ ያለህን ነገር ነገ ላይኖርህ ይችላል። አየህ፣ ዛሬ በሆንክበት ስታተስ ነገ ላትገኝ ትችላለህ። ግን ይሄንን አየህ የሚረዳልህ ቲም ውስጥ ለመኖር አየህ፣ እንደ ሀገር ደግሞ ካሰህ ህዝብ ውስጥ ከኖርክ ሁልጊዜ ድጋፍ ታገኛለህ። እና ይሄ አሁን በትንሹ የምናየው እዚህ ያየነው ነገር ሀገራዊ ጉዳይ ላይም ልታዩ የሚገባ ነው የሚሆነውና መቀራረብ እንጂ አሁን ብታየው የእኛ ቲም እኮ ኦሮሞ አለው፣ አማራ አለው፣ ትግራይ አለው፣ ቅድም ነገር ያለው የደቡብ ሰው አለው፣ ከምባታ አለው፣ የጋሞ ልጆች አሉ፣ ምን አደከመ የሐረርጌ ልጆች አሉ፣ በቋንቋቸው በጨዋታቸው የምትደሰትባቸው እነኚህ ሁሉ አንድ ላይ። በነገራችን ላይ አንዳንድ ጊዜ ፈልገን ነው የምናገኘው። የት እንደሆነም እንኳን የምናውቀው ስንገናኝ ፈልገን ነው የምናገኘው። ለምን የምንገናኝበትና ያስተሳሰረን ቅድም ያልኩ ነው። አየው፣ የሄድነው ለሀገር ነው፣ የተሰባሰብነው አንድ ላይ ነው፣ የኖርነው አንድ ላይ ነው፣ የበላነው የጠጣነው አንድ ላይ ነው፣ ትሬኒንግ የወሰድነው አንድ ላይ ነው። ገብቶሃል? የምንተኛው አንድ አካባቢ ነው፣ ለሀገር ነው። በቃ ከዛ በላይ ቅርበት አለ። ያ የተገነባ ነገር በምንም ምክንያት የማይፈርስ ነው የሆነው። በምንም ምክንያት ይሄው እስካሁን ድረስ አለ። ምን ልልህ ነው ያመጣሁት? ያ የስርዓት ለውጥ ሲመጣ በጣም ዳሜጂንግ ነበር፣ በተለይ ለሰራዊቱ። የሰራዊቱ እንደ አንዳንዱ እኮ ቤተሰቡን እኮ ሳያይ የቆየ ሰው አለ። በነገራችን ላይ ልክ ያ ለውጥ ሲመጣ እኮ ከበረሃ የመጡ ሰዎች አሉ። ሚስቶቻቸው ያሉበትን አድራሻ የማያውቁ ወታደሮች ነበሩ፣ ሚስቶቻቸው። አንዳንዶቹ እንደውም ልጆቻቸው በህይወት አሉ የሉም የማያውቁ መርዶ መጥተው የሰሙ ሰዎች እኮ አሉ ከተፈናቀሉ በኋላ። ከችግሩም በላይ አዲስ መረጃ እየሰሙ ሀዘን ውስጥ የገቡ ሞልተዋል። አየኸው፣ ሳያውቁት ለሀገር ነው። እነኛ ሰዎች እኮ ምንም ቤሳ ቤስቲን የላቸው በነገራችን ላይ ምንም እንጂ አንዳንዶቹ ሲለምኑ ያያቸው። እነኛ እኮ የለመኑት እኮ ጀግኖች ናቸው። በረሃ የቆዩ እኮ ናቸው፣ ለሀገር ብለው ለኢትዮጵያ ብለው እንጂ ምንም የተለየ እኮ ሌላ ሚሽንም አልነበራቸው። ማለት ሲመጡ ያንን ዕዳ ተቀባይ ነው የሆኑት። ያ ዕዳ ደግሞ ያልተከፈለ ዕዳ ነው። እውነት ለመናገር ያልተከፈለ ዕዳ ነው። ራሱ ገና ታሪክም ሪኮንሲደር ሊያደርገው የሚገባ እውነት ለመናገር እንደገና ሊያው። አንዳንድ ጊዜ ታሪክ ባይፓስ የሚያደርገው ነገር አለ፣ የሚያልፈው ነገር አለ። አየኸው፣ ካለፍከው በኋላ you should have to again እንደገና ልታዩ ይገባል። አየኸው፣ ምክንያቱም ለትውልድ ማስተማሪያ መሆን አለበት። አየህ፣ ሁል ጊዜ ለህይወትህ በሀገርም ደረጃ ወደፊት ለምታስበው ነገር ፖዚቲቭ ኢምፓክቱን እንዴት ነው የማበለጸገው? ከዛ ከነበረ ችግር ምንድን ነው ተምረን አሁን ማድረግ ያለብን ማለት አለባየው እንጂ ያ ጊዜ በጣም አሳዛኝ ነው። አሁን ሳስበው
ይሄ ነው ብዬ ለመናገር በጣም ይከብደኛል። አገር የተገነባበት መሰረት ነው ድንገት የተበተነው። ከዛ 83 በተኗችሁ 90 ላይ ጠሯችሁ። ከመበተናችሁ በፊት ግን እንደው ውይይት ንግግር ነበር? ለምሳሌ እናንተ በአጋጣሚ እኔ እንግዲህ ወደዛ ህይወት ውስጥ ለመመለስም ሀሳቡም እድሉንም መስጠት አልፈለኩም። እንደው ጓደኞች እንዳልኩ እንግዲህ ምክንያቱም ቻንስ ይዟል። አንዳንድ ጊዜ እድልን አንዴ ትጠቀማለህ፣ ለሀገር አንዴ ትሰጣለህ እና ከዛ በኋላ ደግሞ you should have to see yourself ቤተሰብህን ታያለህ። ስለዚህ ሙያህን መቀየር ነበረብኝ። አንዳንዶቹ ግን በእርግጥም ሆነን ለመናገር በቁጭት ነው የጠሯቸው፣ ችግር ስለነበረ ነው። አይ የጠሯቸው ሳይሆን 83 ላይ ሲበትኗቸው እንደው የነበረ ውይይት ንግግር ነበር ነው የምታስታውሰው? ከጓደኞችህ ምን አለ? ምንም እኮ የለም። ታድሶ ነው የሚለው። ታድሶ ትገባለህ። ያው አብዮታዊ ዲሞክራሲ ነገር ይነገርሃል። አንዳንድ ጊዜ ጥያቄም ስታነሳ ምልህ በጥሩ መልኩ አይታይም። ምክንያቱም አንዳንድ ጊዜ ምልህ አንዳንድ ውይይት ብዙ ጊዜ እንደው የምገልጽበት ነገር 2 ሲደመር 2 4 ነው። 5 ለሚል ሰው ወይ ጂንም ቆጥረህ ልታሳየው ትችላለህ። ምክንያቱም ኒር ፋክት ይባላል ለአንድ ነገር ቅርብ የሆነ እውነታ ማለት ነው። አሁን አንተ 2 እና 2 4 ነው ብትለኝ አንተን ለማስረዳት የትም መሄድ የለብኝ፣ እጄን ብቻ አውጥቼ መቁጠር ነው ለአንተ 4 ነው። ይህንን የማይቀበልበት አይነት ሲስተም ነበር ያኔ ውይይቱ ማለት ነው። አንዳንዱ ኢምፖዝ ነው የምትደረገው፣ አየህ፣ ይጫንብሃል። ስለዚህ በቃ እንደዚህ አድርገህ ነበር ይላል እና አንተ አላረኩም ለማለት እድል ከሌለ የአንደር ፋክት ልታረጋግጥ ካልቻልክ እና ወይም ልትነግራቸው ስትፈልግ ያንን ፋክት የማይቀበል ሰው ጋር ትተዋል እና ያን የሆነው ያ ነው። ከዛ በኋላ እንግዲህ ሰው ወጣ፣ ምን ተበተነ የሚለውም አማርኛ ብዙ ላይ ገልጸው ይችላል። እኔ እንጃ ሌላ ዲክሽነሪ ውስጥ መፈለግ ያለብን ይመስለኛል። ብዙ ሰው ቆቃ አለፈ እና ብዙ ሰው ተጎዳ። አንዳንዱ ደግሞ ፒውርሊ ምን መሰለ ልክ በሙያ ውስጥ ስትገባ በሌላ ሙያ ውስጥ ያለ ነገር ነው። ሙያህን ታከብርና ለሙያዬ ነው መሞተው ብለህ ታስብና አየህ ሌላውን ነገር ኢግኖራንት ትሆናለህ። ሌላ ነገር ማሰብ ታቆማለህ። ስለዚህ አንዳንዶቹ ውትድርና በቃ ሙያችን ነው ብሎ እኔ የተፈጠርኩ አንዳንዶቹ ስልጠናው ምናምኑን እዛ ያደረሳቸው በርግጥም አንዳንዶቹ እኔ የተፈጠርኩት ለውትድርና ነው ያሉ ሰዎች ተፈጠሩ። አየህ እነኚህ ሰዎች ሌላ አማራጮች ሲያዩ አልቀረም ነው። አየህ እነኚህን እንዲህ ብሎ በዚህ ኮሚትመንት ውስጥ ያለን አንድ ወታደር ውትድርናውን ስታቆምበት ለራሱን ሾኪንግ ነው። ራሱ አየህ ማቆም ማለት በቃ ማባረር ነው። ማባረር ነው። በቃ ተባረር ብትለው ምን እንደሚሰራም ነው የሚጨንቀው። አልረሳም የሚልህ የጓደኞችህ እንደው ከውስጥ የማይጠፋ ታሪክ አለ በእንደዚህ አይነት ጉዞ ውስጥ? እኔ ብዙ ጊዜ የምልህ ምን መሰለህ ውትድርና ቅድም እንዳልኩ ራስን አሳልፈ መስጠት ነው ለሀገር እና ለሕዝብ ማለት ነው፣ ለደህንነቱ ስትባል። አንዳንድ ጊዜ አለቃ ደግሞ ስትሆን አዛዥ ስትሆን በየደረጃው ስትመደብ እንደ አዛዥ የምታስበው በአንተ ስር ያለውን ሰራዊት እንደ ልጆች ወይም እንደ ቤተሰብህ ነው የምታስበው። አየው አንተ ቤተሰብህ እንዲጎዳብህ አትፈልግም። የምትፈልገውን ማድረግ አለበት ብለህ ቤተሰብህን እንኳን ብታስብ አየህ ቤተሰብህ ላይ አደጋ እንዲመጣ አታስብ። ይህንን አይነት መስዋዕትነት የከፈሉ ሰዎች ብዙ አሉ። እንደው ብዙ ጊዜ እንደው እንደ ምሳሌ የሚጠቀሰውን ነገር ላንሳልህ። አንድ እኛ የምናውቀው የእኛ ጋር የሰለጠነ ምክትል 100 አለቃ ላቀው በዛብህ የሚባል አንድ የስልጠና ጣቢያ ውስጥ ነበረ። እዛ ስልጠና ጣቢያ ምልምሎች እየሰለጠኑ ነው ለቀጣይ ግዳጅ ማለት ነው። ያው እንግዲህ ወታደርነት አንዳንድ ጊዜ ስልጠና ላይ ዴዲኬት ታደርጋለህ። ለምንድን ነው? ብዙ ጊዜ መልካም ስልጠና ባደረክ ቁጥር የሰራዊቱን የመስዋዕትነት መጠን ትቀንሳለህ። በአነስተኛ መስዋዕትነት ሁነኛ የሆነ ድል ታገኛለህ። ስለዚህ ስልጠና ላይ ትኩረት ይሰጣል። በዛ መሰረት ስልጠና እያደረገ በነበረበት ሰዓት አንዱ የሚያሰለጥነው የዛን ቀን ፈንጂ አጠቃቀም ነው። ፈንጂ እንዴት ነው የሚገጣጠመው፣ እንዴት ነው የሚፈነዳው የሚል እና ያው ምልምሎቹ በጉጉት ነበር የሚከታተሉትና
ፈንጂ እንዴት እንደሚፈነዳ እያሳያቸው ነበር። ያው ፈንጂ ሁለት አይነት ነው፣ የማጥቂያና የመከላከያ የሚባል ፈንጂ አለና እና ያንን እያሳያቸው የማጥቂያ ፈንጂውን እንዴት እንደሚፈነዳ እያሳያቸው ዲሞንስትሬት ሲያደርግ ክላሱን ሲሰጥ ቆየ እና ፈንጂው ላይ ቀለበት አለች። ብዙ ጊዜ ፈንጂ ቀለበት ነቅለህ ነው የምትወረውረው፣ ይፈነዳል። ስለዚህ በረፍት ሰዓት ምል ከነበራቸው ጉጉት አኳያ ይህንን ምክትል መቶ አለቃ ላቀው በዛብህ ከበውት ስላስተማረው ስለ ፈንጂ ምን ያህል ዲስትራክቲቭ እንደሆነ ምን ያህል ከቨሬጅ አለው እንዴት ነው የሚፈነዳው ምናምን እያሉ ሲጠይቁት ለነሱ ከበውት ባለበት ሰዓት እያስረዳቸው ባለ ጊዜ ፈንጂውን በእጁ ይዟታል እና እጁን ድንገት ጣቱ ቀለበት ውስጥ ይገባል። የፈንጂው ቀለበት ውስጥ ይገባል ጣቱ እና ቀለበቱን ነቀለው ከፈንጁ ለየው። ምን መሰለ አንዴ ከፈንጁ ቀለበቱን ከለየው የግድ ያ ፈንጂ መፈንዳት አለበት። ልትመልሷቸው ተማሪዎች አሉ ከቦት። ስለዚህ ምንም አማራጭ የለም። ስለዚህ ሲነቅለው ፈንጂው እንደሚፈነዳ ያውቃል። ያለው አማራጭ አንድ ነው። ቢወረውር እንዳልኩ ረፍት ነው። ዙሪያውን በሙሉ ምልምሎቹ ሰልጣኞቹ ናቸው ያሉት። ስለዚህ እነሱ ላይ ነው የሚወረውረው። ያ ፈንጂ ብዙዎቹን ሊያጠፋ ይችላል። እነኚህ ሰከንዶች አሉት ውስጡ የሚፈነዳበት ሰዓት። ስለዚህ ያለው አማራጭ አንድ ነገር ነበር። አብረውት የነበሩትን የከበቡትን ወታደሮች ምልምሎቹን ቦታ ልቀቁ፣ ፈንጂው ሊፈነዳ ነው ብሎ በጩኸት እነሱ በሙሉ ሲሸሹ ያንን ፈንጂ ደረቱ ላይ ታቅፎት ተኝቶ ነው የሞተው። እንዲህ አይነት መስዋዕትነት ነው የከፈለው። አየህ ምን ልልህ መሰለህ፣ የምትወስደው ኃላፊነት አንዳንድ ጊዜ ራስህን የማስቀደም ነው። አሁን ከዚህ የምታየው ሞትን የናቀ ሰው ሞትን ቢፈራ ሞትን ባይደፍር ኖሮ በሌሎች ሰዎች ላይ በሌሎች ሕይወት ላይ ይፈርድባቸው ነበር እና ይሄንን አይነት መስዋዕትነት ነው የተከፈለው። እና አንዳንድ ጊዜ የምታየው ነገር አለ። አንዳንድ ቦታ ላይ ወታደሮች ያደረጉትን ነገር አዛዦች ያደረጉትን ነገር የምታያቸው በጣም ገራሚ የሆኑ ስራዎች አሉ። ዋናው ግን እምነቱ ምን መሰለ የሚመጣው ይህንን የምታስበው ሁልጊዜ ራስን ሰልፍ ሴንተርድ አድርገህ አይደለም። እኔን ነው ማዳን ያለብኝ ብለህ አይደለም ውትድርና ቤት የምትሰራው። ሙያው የሚያስገድድህ የመጀመሪያው ሰው አንተ እኔ ሰራዊቴን እንዴት ነው ማድነው ብለህ ነው የምታስበው። አየህ ያለ መስዋዕትነት ድል የለም። ያ መስዋዕትነት ግን በተቻለ መጠን ሚኒማይዝድ የሚሆነው ምን ባረግ ነው። ይሄ ሊያስጨንቅ ይገባል። ምክንያቱም የሚከፈለው መስዋዕትነት የህይወት ነው። ኢሪቨርሰብል ልትመልሰው የማትችለው ነው። ደግሞ ሁሉም ሰው ቤተሰብ እኮ አለው። ሁሉም እናት አለው። የማንም እናት እኮ ለሀገር እንዲሞትላት የምትሰደውን ያህል እንዲሞትባትም እኮ አትፈልግም። በደል እንዲመጣላት ነው የምትፈልገው። ስለዚህ እያንዳንዱ ሰው ህይወት ዋጋ አለው። ያንን ዋጋ ኮንሲደር ማድረግ አለብህ ወይም ግምት ውስጥ ማስገባት አለብህ። የሚገርም ነው። አሁን አንድ ሀገር እንደዚህ አይነት ትውልድ ስታጣ፣ እንዲህ የሰለጠነ የሰው ኃይል ስታጣ ምን አይነት ክፍተት ይፈጠራል? እንዲሁ ዝም ብለህ ስታስበው የሙያ ክፍተት ትልቁ አደጋ እሱ ነው። በነገራችን አንዳንድ ጊዜ ሴንስ የማታረገው ገብቷል። ልክ እንደ ትምህርት ፖሊሲያችን ማለት ነው። ሴንስ የማታረገው ምክንያቱም ሙያ እጅግ በጣም ከባድ ነው። ሌላው ደግሞ የሰው ልጅ እውቀትን የሚያዳብርበት ደረጃዎችና እድሜዎችም አሉት። ስልጠናው አለ፣ የሚያልፍበት ልምድ አለ። እነኚህ ስልጠናዎችና ልምዶች ያዳበርከውን ነው፣ ኩሙሌቲቭ ነው። ለምሳሌ የመከላከያ ሰራዊት ጠንካራ ነው የሚል ቢሆን እኔ የማስበው ሁለት ነገር ነው። አንደኛው እጅጉንና ዋናውን ትልቁን ስራ የሚሰራው ሂውማን ሪሶርሱ ወይም ተዋጊው ኃይል ሰልጥኗል እያልኩ ነው። ሰልጥኗል ብቻ አይደለም ልምድ አለው እያልኩ ነው። መከላከያ ጠንካራ ነው ብዬ ስለ ሰልጥኗል፣ ልምድ አለው ብቻ አይደለም ዓላማ አለው ልልህ ነው። ዓላማውን በደንብ ያውቃል። ሀገርን የሚከላከለው ሀገር በማንም ኃይል አትጠቃም ብሎ እኔ ቀድማለሁ ብሎ የወሰነ ኃይል አለኝ ነው የምላየው። የመጀመሪያው ኢምፖርታንቱ። ሌላ ቴክኒካል ፓርቱ ነው ያለ የጦር መሳሪያ ዝግጅት፣ ሎኬሽኖቹ ገባ እና አፕዴት የተደረጉ ናቸው ወይ የምትለው እሱም ይሆን። ትልቁን ስራ ግን የሚሰራልህ ያሰለጠንከው ጦር ነው፣ ወታደር ነው።
ስለዚህ ይሄንን ማጣት በጣም ከባድ ነው። ያ ጋፕ በጣም ብዙ ነው ችግሩ። አየው አንዳንድ ጊዜ የማታየው አብስትራክት የሚመስልህ በጊዜዎቹ ሂደት ውስጥ ግልጽ የማይሆንልህ የተገነባን ሰራዊት ማፍረት በጣም ከባድ ነው። እኔ የማስበው እንደ አንድ ኢትዮጵያዊ ሁልጊዜ የምትገነባው ሰራዊት የሚፈርስ መሆን የለበት። ሁልጊዜ የምትገነባው ሰራዊት አገርና ሰራዊትን አዋደ መሆን አለበት። ሰራዊት ለሀገር፣ ሀገር የምታውቀው ሰራዊት አድርገህ ነው ማሳደግ መገንባት ያለብህ። ይሄ ከሆነ ማንም ምንም ቢመጣ ያን ሰራዊት ትጠቀምበታለህ። አየው ከዚህ ስሜት ጋር በተያያዘ ነው ሊገነባ የሚገባው። ካለበለዚያ አየው ጊዜ በተለወጠ ጊዜ፣ ወቅት በተቀየረ ጊዜ ሰራዊትህን ደህና ሰንብት እያልክ አየው ሌላ ሰራዊት እገነባለሁ ብለህ መገንባት በጣም ከባድ ነው። ፓርቲና ሰራዊት ያላቸው ልዩነት ምንድን ነው? ፓርቲ ስርዓት ነው። ስርዓቱን የሚመራው ይሄዳል፣ ይመጣል፣ ሊሄድ ይችላል። የራሱ ፕሮግራም አቋም ምናምን አለው። ሀገሬን በገነባ በዚህ መልገድ ነው ብሎ የሚጠቀምበት የራሱ ፕሮግራሞች አሉት። ወታደርማ በቃ ቅድም እንዳልኩ ነው፣ ፒላሮች አሉት። በቃ ውትድርና ስትለብስ ራሱ ልብሱን ስትለብስ የምትቀበለው አደራ አለ። ብዙ ጊዜ አይተህ ከሆነ በየትኛውም ወታደራዊ ምርቃት ላይ ባንዲራ ስር ተንበርክከ ነው ቃለ መሐላ የምትገባው። በቃ አንተና ያቺ ሀገር ናችሁ የምትገናኙት። ገብቶሃል? አንተና ያቺ ሀገር እና ያ ህዝብ ኮንቴን የሚያደርገው ህዝብ። ምክንያቱም ኢንቴግሪቲውን ያለ ህዝቡ ልታስበው አትችልም። ስለዚህ ሀገርና ህዝብን ለመጠበቅ ነው ያንተ ቃል ኪዳን። በቃ አየህ ልትፈረጅ የማይገባ ብዙ ጊዜ እንትኑን ሰራዊቱን ወደ ፖለቲካ መፈረድ ከወሰድከው ነው በጣም በሀገር ውስጥ ትልቅ አደጋ የሚያመጣው። በአገነባብ ላይ ልክ ነው። ብዙ ጊዜ ምንድን ነው የሚሆነው መሰለ፣ ብዙዎቹ አሁን በታሪክ የምታየው የፖለቲካ ስርዓቱን የሚይዘው ገቨርናንሱ ወይም ፓርቲው በለብቻ አመራር የሚሰጠው አካል ሁል ጊዜ ሰራዊቱን ሊጠቀምበት ያስባል። ለምንድን ነው የሚያስበው? የተደራጀ አካል ነው። ሞሮፍ ደግሞ አንዳንድ ጊዜ የምታስበው ሀገር እንዲጠብቅልህም የተማረን ኃይል ነው የምትጠቀመው ብዙ ጊዜ እና ያ ኃይል ኢምፖርታንት መሆኑን ሴንስ ታደርጋለህ። ምክንያቱም አንድን ነገር በኃይል ለመግፋት ብሞክር ይጠቅመኛል ብለህ ስታስብ ስህተቱ ይጀምራል። ምን ይሆናል ማለት ነው? ሰራዊቱን ገባ ያንተ መጠቀሚያ ልታደርገው ትሞክራለህ። ያኔ ነው የሚበላሸው። እዚህ ላይ ነው መጠንቀቅ ያለብህ። ያ ሰራዊት ሀገርን ህልውና የመጠበቅ የህዝቡን ደህንነት የመጠበቅ ኃላፊነት ብቻ እንዲወስድ አድርገህ ነው መውሰድ ያለብህ እና ሁልጊዜ ውትድርናን ከፖለቲካ ኤንቫይሮንመንት ጋር እያስገቡ ማየቱ ትንሽ አስቸጋሪ ነው የሚሆነው። አይሆንም ማለት አይቻልም። የሪያሊቲስ የምታያቸው ነገሮች አሉ፣ ግን እሱ ልክ አይደለም። ሀገርን ከማሰብ ከመጣህ ልክ አይደለም። ገባ እንግዲህ የሀገር ሉዓላዊነትን የሚጠብቅ ሰራዊት አለ። በኢትዮጵያ ሉዓላዊነት ላይ የማይደራደር ሰራዊት ነው ያለን። ይሄ ነው የኢትዮጵያ ሰራዊት፣ የኢትዮጵያ መከላከያ ሰራዊት። እዚህ ጋር ደግሞ ህገ መንግስቱ ጋር ስትመጣ የኢትዮጵያ ሉዓላዊነት ጥያቄ ውስጥ ገብቶ ነው የሚጀምረው። እኛ ብሔር ብሔረሰቦች የሆነ ትላንት የተሰባሰብን ነው የሚመስለው። ፕሪያምብሉ መግቢያው ላይ የኢትዮጵያ ሉዓላዊነት ጥያቄ ላይ አስገብቶ ነው የሚመስለው። ኢትዮጵያ የሚባል ቃል የለም ገና ከመግቢያው ላይ። የብሔር ፖለቲካና መከላከያ ሰራዊት ምንድን ነው ማለት የማይገናኙ ነገሮች ናቸው። እንዴት ስለ ሉዓላዊት ሀገር ልትነግረኝ ትፈልጋለህ? በብሔር ፖለቲካ ውስጥ እያኖርከኝ እንዴት እንደዚህ ልንኖር እንችላለን? ይሄው ሰራዊቱም በየቦታው እረፍት የሚነሱት እነዚህ አይነት ግጭቶች ናቸው እያየን ያለ ነው። እንዴት አብሮ መጣጣም ይችላሉ? የብሔር ፖለቲካና አንድ ሉዓላዊት ሀገር የሚጠብቅ ሰራዊት ፖለቲካል ፊቸሩን በጣም አጠናክረ ስታየው ነው የሚያስቸግረው። ምን መሰለህ፣ አንድ የምትቀበለው ነገር አለ። ብሔር ብሔረሰቦች የራሳቸውን ህልውና ምልህ የራሳቸውን ክብር፣ የራሳቸውን ባህል፣ የራሳቸውን ማንነት መጠበቅ አለባቸው። ይሄ እንደውም አንደር ዲስከሽን መሆን የለበትም። ኦኬ፣ ግን ይሄ ለልዩነቱ ምክንያት መሆን የለበትም። ይሄ ልክ ነው። ይሄን ልክነት የሚጎረብጠው ሰው ካለ በጣም አስቸጋሪ ነው። ግን ይሄንን እንዴት ነው የምንጠቀምበት ነው? ይሄንን ልዩነት ለሉዓላዊነት አደጋ እስኪሆን ድረስ እዛ ድረስ እንዴት ትለጥጠዋለህ ነው። ገብቶሃል? ይሄንን ልዩነት እንደውም እኮ ቤስት ፊቸር እንደውም ጥሩ መልክም ነው እኮ። ግን ያንን መልክ እንዴት ነው አድሚኒስትር የማደርገው? ይሄ ነው ቻሌንጁ። አየው አሁን የምታየው ያ ቻሌንጅ ነው። ያ ነው አብጦ ይወጣል አንዳንድ ቦታ።
ምን መሰለ እንደኛ አይነት ፖለቲካል ቶት ይሄ ፖለቲካ አስተሳሰብ እንደ ማቹሪቲም ነው እኮ እንደ ብቃት አለ አይደለም እንደምትተረጉምበት ነው። ለምሳሌ አንዳንድ ሰው የምትጠይቀው እንደ በጣም ጀንዊን እኮ ኢትዮጵያኖች አሉ ብሔራቸውን ብሔረሰቦቻቸውን የሚያከብሩ ለነሱም የታገሉ ግን ምልህ ይሄ ደግሞ በአንድ ቋት ስር ኢትዮጵያን ሊነሳት አይገባም የኢትዮጵያን እድል ሊያሳጣ አይገባም የሚሉ አሉ እኮ ይሄን ፖለቲካል ቶት የሚያራምዱ ይሄን አይነት ስሜት ያላቸው አሉ። አንዳንዶቹ ደግሞ ቁንጽል ዕውቀት ይሆንና አየው ምን መሰለ የሱፕሪማሲ ነገር ያረጉታል የመበላለጥ ነገር ያረጉታል ትንሿን ነገር መለኪያ ያረጉታል። አሁን በሶሻል ቫልዩ ውስጥ እኔ እናንተ አሁን ባለን ቦታ ምናልባት አላቅም ምን እንደሆነ ግን እኔ እናንተ እንዴት እንደተበላለጠ ለከተ ልነግረኝ አትችልም። አየህ መለኪያው ነው በጣም አብስትራክት ነው። ስለዚህ አንዳንዶቹ አየህ ያንንም ያለ ማወቅ ነው። ይሄ ግን የሀገር አደጋ ነው። ይሄ ሀገር አደጋ ነው እንግዲህ ሀገርም ህልውና ችግር የሚያመጣ ነውና ያን መገንዘብ የሚያስፈልግ ይመስለኛል። ስለዚህ ምንድነው ልክ ነው ልዩነቱ አድቮኬትድ ለምን አይሆንም ይሆናል። ግን ያ እንዳልከው የሀገሩን ህልውና በሚነካ መልኩ አይደለም መተሳሰር አለበት እኮ በጋራ ጥቅም የጋራ ጥቅም ከሀገሬ ማግኘት አለብኝ ልክ ነው። እንዴት አገኛለሁ ግን ፎርስፉል አይደለም። አየህ አንዳንድ ጊዜ ፕላትፎርሙን አንደር ዲስከሽን አድርገ እንዴ በእውነታ ላይ የተመሰረተ የሰው ልጅ አንድ የተለየ ባህሪ ያለው እውነታን ለመረዳት የሰው ልጅ ችግር የለው። ችግራችን የተረዳነውን እውነታ አምኖ የመቀበል ችግር ነው። አየው አንዳንድ ሰው እኮ እውነታ ይሁን ያውቃል ገባ ለዓለመሆኑን ያውቃል ግን ዓለመሆኑን እያወቀ ነው ልዩነት ውስጥ ሊሰራ የሚሄደው። አየው ገባ ልቡ የነገረው እውነታ ተቀምጦ ነው በእውነታው አጌንስት ሄዶ ወይም በተቃራኒ ሄዶ የሚሰራው። ይሄ ነው ችግሩ። አየው ይሄ ባይሆን እንደ ኢትዮጵያ እኮ በጣም የተባረከ ሀገር የለም። እንደ ሁላችንም አሁን ለኢትዮጵያ ውስጥ ስለሆነ ኢትዮጵያውያኖች ስለሆነ ብዙ ጊዜ እንዲህ ስናነሳው እኔ ራሴ ፊል አደርጋለሁ። ግን ምን ታደርገዋለህ? ግን ኢትዮጵያን በብዙ ነገር ብታነሳት በብዙ ዳይሜንሽን ብታነሳት የተለየች ሀገር ነች። እኔ አሁን በሃይማኖታዊ መንገድ ስታየው ኢትዮጵያ የተባረከች ሀገር ነች ምናምን የሚል ገጽታ ሰማ እውነት ነው። እንደውም የሃይማኖት ሰው መሆንም አይጠበቅብም። የምታየው ነገር እቺ ሀገር እንድንጠቀምባት በጋራ ብናረጋት የተሻለ እድገትም ደረጃም የምናገኝባት ሀገር ነች። አንድ ቀላልም ሀገር አይደለችም። በነገራችን ላይ የሰው ኃይላችንም እኮ ጥሩ ነው። ብዛታችን አንዱ ትልቁ ሪሶርስ ነው። ሁለተኛው አይደንቲቲያችን በጣም ትልቅ ነው። ልዩነታችን በዛው መልኩ በጣም ዋጋ አለው። ልዩነትን ደግሞ የምታየው በዘር ፐርስፔክቲቭ ብቻ አትየው። ምን አለ ልዩነትን በካፓሲቲ ሌብል ብታየው አስተሳሰብ የተለያየ እኮ አስተሳሰብ ያላቸው አውትስማርት ያደረጉ ሀገር የሚረዱ የትኛውም ብሔር ብሔረሰቦች ውስጥ አሉ። እነኛ ሰዎች እኮ ሀገር መቀየር ይችላሉ። አየህ ከወገንተኝነት መውጣት አለብህ። አየህ ያ ስትሆን የታሰርክበት ነገር ይፈታል። አየህ ስለዚህ የተሻለ ነገር ለሀገር መስራት ይቻላል። እንደዛ ነው የማስበው። የኩባ የቀድሞ ተማሪዎች ማህበሩ መጀመሪያ ሲመሰረት እንግዲህ ያው 45ኛ ዓመታችሁን ነው የምታከብሩት። እንዴት ተገናኛችሁ? እንዴት ተፈላለጋችሁ? በነገራችን ላይ የሚገርም አንዱ ነገር አንደኛውን ነው የሚያነሳውና ቅድም ያልኩ ነገር ነው። አሁን እንዳልኩህ እንደው እንትኑን ለመለየት እኛ በሚሊተሪ ሳይድ ሄድ ነው ሲቪል የኩባ ተማሪዎች አሉ። የኛ እንደውም አይደንቲቲያችን ለመቀየር የተማርንበት ነው። ግራንማ 72 ያልነው ግራንማ መጀመሪያ ሄደን ትሬኒንግ ያደረግንበት ቦታ ነው። አዎ 72 ደግሞ ያልነው የሄድንበት ዓመተ ምህረት ነው። ኦኬ 72 ዓመተ ምህረት ግራንማ 72 ነው። ግራንማ 72 ነው። 72 ዓመተ ምህረት ሄዳችሁ ይሄድ ነው 72 ዓመተ ምህረት ለዛ አይደንቲቲ የመጣ መለያ ነውና የኢትዮ ኩባ መኮንኖች ማህበር ነው የሚባለውና ግራንማ 72 እንዳይደንት ነው። የውትድርና ሙያ ትልቁ ብለሲንግ አብረህ ነው የምትኖረው። ቅድም እንዳልኩ አብረህ ነው የምትበላው፣ አብረህ ነው ትሬኒንግ የምትኖረው የምትወስደው። ገባ ምን ማለት መሰለ ስሩዓውት በስልጠና በምታሳልፍበት ዘመን ሁሉ ማንም ከማንም ጋር አይለያይም። አየው ያ የበለጠ ቤተሰባዊ ፍቅርና ቁርኝትን ይፈጥራል። አየ መዋደድን መቀራረብን ይፈጥራል። ያ ፍቅር
አየህ አይለያይም። በነገራችን ላይ የሁሉ ነገር ፍቅር መሰረት ካደረከው መለያየት አይመጣም። ብትለያይም ትፈላልጋለህ። አሁን አንዳንድ ቴሌቪዥኖች ላይ ምናምን አይተሃል አይደል? እናቴን አጣሁ አባቴን አጣሁ ብሎ የሚያለቅሱ ሰዎች አላየም? እነሱ እኮ አንዳንዶቹ እኮ ከእናታቸው አንድ ጡጦም ያልተደረገላቸው አባቶቻቸው አንድ ወተትም ያልሰፈሩላቸው ናቸው። ግን የማንነት ጥያቄ ስለሆነ ነው። አየው የሰው ልጅ ፍቅር ያንን እንኳን ነው የሚወስደው። አየህ እንኳን አብረው የኖርከውን ሰው አብረው የማይኖርከውን ሰው እኮ እጠለዋለሁ የምትለውን ሰውዬ እኮ አንዳንድ ጊዜ መለየት እኮ ይከብዳል። መለየት እኮ በጣም አስቸጋሪ ነው። ስለዚህ ያ የነበረን ፍቅር ነው ያስተሳሰረን። ያ ፍቅር በስልጠና ቆየን። ከዛ በኋላ አገር ቤት መጣን። በተለያየ ሙያ የተለያየ ቦታ የተለያየ ጦር ክፍል ሰራን። እንዳልከው በስርዓት መለወጥ ምክንያት ተበተነ። ስለዚህ ያ ፍቅር ስለነበረ የምታፈቅረውን ሁልጊዜ ትፈልገዋል። ፍቅር የመፈለጊያ መንገድ ነች። በነገራችን ላይ ያ ፍቅር ነው እንድንፈላለግ ያደረገን። ያ ፍቅር በነገራችን ላይ በዚህ አገር ውስጥ በተለያየ ቦታ በተለያየ ደረጃ ነው የሚገኙት የኛ ጓደኞች። በነገራችን ላይ እኛ ያወለድናቸው ልጆች እንደዚሁ በተለያየ ሌቨል ከሚኒስትር ጀምሮ አለ፣ ሚኒስትር አለ፣ ዶክተሮች አሉ፣ ኢንጂነሮች አሉ። የእኛ ልጆች እኛ ያወለድናቸው ልጆች ማለት ነው። በተለያዩ ሙያ የሚሰሩ አሉ፣ በንግድ ዓለም ሰክሰስፉል የሆኑ አሉ። የእኛ ልጆች ራሳቸው የተማሩ አሉ። ገብተዋል። በንግድ ሙያ አንቱ የተባሉ አሉ። የኑሮና የጠፋንታ ሆኖ ደግሞ የተቸገሩ አሉ። ሪሞተስት ኤሪያ አሉ። የእኛ ኔትወርክ የሚገርም ነገር ሁሉን ያቀፈ ነው። ሌላ ከኢትዮጵያ ውጭ በጣም ብዙ አሉ። አሜሪካም፣ አውሮፓም፣ ኤዥያም አሉ። እነኚህም ልጆች ሁል ጊዜ እንደ ሰጎን እንቁላል የሚከታተሉት የኛ ልጆች ነው። አንዳንዴ ይገርማል። አንዳንዶቹ እኔ መቼም እንደው እነሱም እንዳይታዘቡኝ እንጂ ቤተሰቦቻቸውንም እንደዚህ የሚረዱ አይመስለኝም። ለምሳሌ የእኛ አባል ታመመ ሲባል ሰፖርት ያደርጋሉ። ተቸገረ ሲባል ሰፖርት ያደርጋሉ። ኢሚዲየት ነው። ይሄ ሰፖርት የሚያደርጉበት ፍጥነት በጣም ሊገርም ይችላል። ከማመን በላይ ነው የሚሆነው። እና ያ ፍቅር ነው አየህ አንድ ላይ ያሰባስባል። ስለዚህ ያ ስብስብ ነው እንግዲህ አላደለም አዛኔ ኤግዛምፕል ነው። እንደው እኛ የምናስበው እኛ ዜጎች ነን፣ በቃ ኢትዮጵያውያኖች ነን ምን ማለት ነው። ግን ትምህርት ጥለን ማለፍ አለብን። ትምህርት ጥለን ለማለፍ ግን ማሳየት ፍቅርን አለብን ነው የኛ ውሳኔ። ገባ? በፍቅር ነው የተገናኘ ነው። በሙያ አንድ ላይ ሆነን ሰርተናል። አሁን በተለያየ ህይወት ውስጥ ነው ያለ ነው። ሁላችንም የተለያየ ህይወት ነው ያለ ነው። የተለያየ ፋሚሊ እንመራለን። የተለያየ ኃላፊነት በተለያየ ኢንቫይሮንመንት ውስጥ እያካሄድን ያለ ነው። ስለዚህ ፍቅራችንን ግን ዲሞንስትሬት ማድረግ አለብን። የሚጋባ ፍቅር ለሌላ ሰው መስጠት አለብን። በፍቅር በአንድነት መሰባሰብ አለብን። እንዳትረሳ ሁላችንም ከተለያየ ብሔር ብሔረሰቦች የመጣንን እንዳትረሳ። ከተለያየ ኢኮኖሚክ ስታንዳርድ ውስጥ የወጣንን እንዳትረሳ። አሁንም በተለያየ ልዩነት ውስጥ ነው እየኖርን ያለ ነው። የጣፋንታ ጉዳይ ነው። ግን ይሄ ልዩነታችንን በፍጹም አያጎላው። ለአንድነታችን ሳንካም እንቅፋትም አይደለም። ለዛ ነው አየው እና የምናስበው የእኛ 45ኛ ዓመት የተገናኘንበት እንዳልኩ ወደ ኩባ የሄድንበት ፍቅር የገነባንበት ብለን የተያየንበት ጊዜ መከበር አለበት ብለን ነው። ብዙ ሰው የሚያከብረው የተመረቀበትን ነው። ብዙ ሰው በዚህ ጊዜ ተመረቅ ያለው ብሎ ድግስ ሲጠራ ያየው። የኛ ደግሞ ኢንዲፍረንት ነው። የኛ ደግሞ ይሄን ሁሉ ፍቅር ለ45 ዓመት ያቆየንበት የተገናኘንበት ቀን ነች መከበር ያለባት ብለን ነው የምንሰባሰበው። ያው ለዚህ ነው ዋጋ የምንሰጠው እና ይሄንን ነው እንግዲህ ለማክበር መቼ ነው የምታከብሩት? አሁን የምናከብረው ነሐሴ 24 ነው። የት ነው? ጦር ኃይሎች መኮንኖች ክበብ ነው የምናከብረው። አሁንም ወደ ሚሊተሪው አካባቢ ነው የምታከብሩት? ምንም ታቹ አይለቀም። ዞሮ አይለቀም። ወታደር ቤት ነው የምታስበውና እዛ አካባቢ ነው እና ምልህ በነገራችን ላይ ዋጋ እንደምንሰጥ ማሳየት እንፈልገን ነበር። የዛሬ 45 ዓመት እኛን ስፓኒሽ ቋንቋ ያስተማረች አስተማሪ ከኩባ መታ አሁን እዚህ ኢትዮጵያ ትገኛለች። እኛንን ሁሉንም ፋሲሊቲዋን ይቻለው እሷን ከኩባ እንድትመጣ እኛን ቋንቋ አስተምራናለች። በህይወት ቆይታለች። የእኛ ልጆች በተለያየ ሚዲያም ያገኘዋት ነበር። እኔ ደግሞ ለድል ሆኖ ወደ ኩባ ሄድኩ ጊዜ ያገኘዋት። የሚገርም ካላት ፍቅር 45ኛ ዓመት እንዲህ ልናከብር ነው እንዲህ የሚል ስሜት ስነግራት ያለችኝን ነገር ልንገር። እሷን ጋዜጠኛም ቢጠይቃት ደስ ይለኛል። ልጆችን
አንድ ቀን ኢትዮጵያ ሄጄ ልጆች የምትለውኛል ነው ስላስተማረች ሄጄ አንድ ቀን አይቼ ብሞት ይሻለኛል ብላ ነው ይህን እድል እንዴት ነው የማገኘው የሚል ነው አደራ ነው ሰጣኝ መጣው። እዚህ ደግሞ በአጋጣሚ ያንን ሐሳብ ለኛው ልጆች ሳቀርብ ከውጭም ከውስጥም ያሉት ልጆች በጣም ተረባረቡ። አሁን እሷ መጣለች ኢንተርናሽናል ስሜት እንዲኖረው ነው። ምክንያቱም ማን ነው ስሟ ማን ነው? ሚሪያም ሮድሪጌዝ ስፓኒሽ ያስተማራችን ቋንቋ እሷ ነች። ገና እንዲሄድን 6 ወር የተማርነው ወደ ዋናው ትምህርት ከመግባታችን በፊት ስፓኒሽ ነው። እሱን ያስተማረችን እሷ ነች። እስኪ ወደ ኩባ እንመለስ፣ ወደ ካስትሮ ሀገር። ወጣት ናቸው ያኔ ስትገቡ፣ ቋንቋ ተማራችሁ። መቼም ካምፕ ውስጥ ብቻ አይደለም የሚኖረው፣ ወጣትነት አለ፣ ቋንቋ ለምዳችኋል፣ ከዛ የሚቀጥለው ይመጣል። እንዴት ነበር ወጣትነት? መቼም ልትመነኩሱ አይደለም ሄዳችሁት። እኔ ስማ አንድ ነገር ልናገር በዛ አጋጣሚ። ሊንጉዊስቲክ ቋንቋ ሰው እንዲለምድልህ ከፈለግ በኢንተረስቱ ነው መሄድ ያለብህ። እኔ በጣም የሚያስገርመኝን ነገር ልንገርህ። እኛ እዚህ እስከ 12ኛ ክፍል እንግሊዝኛ ተምረናል። በተለይ ከ7ኛ ክፍል በኋላ ሁሉም ትምህርት በእንግሊዝኛ ነበር። 12ኛ ክፍል እኮ ስንጨርስ እኛ እንግሊዝኛ እኮ ለእኛ ዕዳ ነው ለመናገር አይደል። ኩባ ሄድን 6 ወር ነው የተማርነው። በጣም የሚገርመውን አንድ ነገር ልንገርህ። ለዚህ ነው የምነግርህ። ምናልባት ይሄ ሊንጉዊስቲክ የማስተማር ፍላጎት ላላቸው ሰዎች እንደ ግብአት የሚሆን ይመስለኛል። ስንሄድ የመጀመሪያው ትምህርት የነበረው ይሄን ነው እንግዲህ እኛ ሚሊተሪ ሳይንስ ልናጠና ነው። የመጀመሪያው ጥያቄ የነበረው ስምሽ ማን ነው? አድራሻሽ የት ነው? መቼ ላግኝሽ? በስፓኒሽኛ ገብቷል። እና ይሄ ነበር የምትማሩት መጀመሪያ አልኩህ። የመጀመሪያው ክላስ የቋንቋ ክላስ ይሄን አንዱኛው እንደ ሴት አንዱ እንደ ወንድ የሆነ ስትገናኝ ሰላምታ ሰጣጥ፣ እንደምነሽ፣ ደህና ነሽ ወይ፣ ስላገኘሁሽ ደስ ብሎኛል። ይሄን አስተማሩ ማለት ነው። ከዛስ ምን አደረጉ? ከዛ ከተማ ውስጥ ለቀቁ። በነገራችን በነፍስ የሚመጣ ቋንቋ ነው የሚመስል ቋንቋ እና ስንሄድ እኛ ወረቀትና እስክሪፕቶ ይዘን ይሄን ነው። ለምን መሰለ? እነሱ የሚናገሩትን ቋንቋ አታውቅማ። ስታገኝ እዚህ ጽፈህ ነው የምትሄደው። ስምሽ ማን ነው? አድራሻሽ ነው? ገብቶሻል? ሻይ ልጋብዝሽ ምናምን ትጽፍና እዚህ እያነበብክ ነው የምታነጋግረው። ምክንያቱም ገና ከሆነ ተዘበለ። ከዛ አድራሻ ስጪኝ፣ ደሜ ሱ ዲሬክሽን ምን ማለት ነው? አድራሻ ስጪኝ። እዛ መንገዱ ካቴጎራይዝድ የተደረገ አንድ ሰው አድራሻውን ከሰጠ በሚቀጥለው ቀን በአድራሻው ቤቱ ነው ቤቱ ታገኛለህ። አደረጃጀቱ እንደዛ ነው። ገብቷል? ስለዚህ በቃ ያን አድራሻ ትቀበላለህ፣ አድራሻ ትወስዳለህ። ብቻ ያገኘውን ሰው አንዳንዱን አየህ በስም ለመለየት ስለምትቸገር ወረቀትን ጽድና እዚህ ጋር ጻፊልኝ ትላለህ እና ይጻፍልሃል ማለት ነው። ከጎኑ ምልክት ታደርጋለህ። ቀይ ከሆነች ቀይ ነች፣ ጥቁር ከሆነች ጥቁር ብለህ ትይዛለህ ማለት ነው። ያንን ወረቀት ይዘህ ነው የምትጠቀመው። ያንን ወረቀት ይዘህ በሚቀጥለው ጊዜ ትወጣለህ። ምን አደከመህ አንተ? ይሄ ለመግባቢያ የመጀመሪያው በር ከፋች ሆነ። አየህ እምልህ ምን መሰለህ፣ ሰው ቋንቋ ኢንተረስቴ ነው እንዲል ሀብቴ ነው እንዲል ማስወሰን አለብህ። ስለዚህ አሁን ቋንቋን እንደ መፍቻ ቀያየ ነው። አየሁ እንደ ወሳኝ ችግር ፈች። አየሁ ወጣቶች ናችሁ፣ ከተማውን ትኖሩታላችሁ። ብታምንም ባታምንም በ6 ወር ውስጥ ፐርፌክትሊ ስፓኒሽ መናገር ጀምረናል። ኦልሞስት ብዙዎቻችን። እኔ አስታውሳለሁ በዛ ቋንቋ እዚህ ሁሉ መጥቼ እኔ ትምህርት ሰጥበት ነበር። ትምህርት አዘጋጅ ለቋንቋው ተናጋሪዎች፣ ለስፓኒሽ ቋንቋ ተናጋሪዎች ካምፕ ውስጥ ለነበሩ የኩባ ወታደሮች ፕሮግራም ሰጠውኝ። ትምህርት የፖለቲካ ትምህርት ሰጥ ነበር በስፓኒሽ ቋንቋ ኦሪጂኔትድ ለዋደረጉት። የተማርነው ግን 6 ወር ነው። አየው ቋንቋ ሁል ጊዜ ቅድም አሁን እንዳልከኝ ነው ሶሻላይዝ እንዲያደርግህ ማድረግ አለብህ ከሆነ ይቻላል። አየው እና ያ ነው በቋንቋ ያሳለፍነው ህይወት ምልህ በጣም ደስ የሚል ነው። ጥሩ ህይወት ምልህ ሀገሪቱን ትወዳለህ። ሰው ሰፖርቲቭ ነው። ልርዳህ ላግዝህ የሚል ሰው ነው። የውጭ ዜግነትን አምኖ የተቀበለ ነው። የሚገርም ነገር አሁን ፊልም ቤት እንሄዳለን። ለምሳሌ ፊልም ለማየት ሰልፍ አለው ፊልም ቤት። ያው የሶሻሊስት ፊልም ነው የሚባለው። ሶሻሊስት ፊልም ነው ምናምን። ኖርማሊ አንዳንድ ፊልሞች ነበሩ በእርግጥም እነኚህ የዲክቴቲቭ የምናምን ፖለቲካሊ ሌላ ነገር አይሆኑ እንጂ አሉ ነበሩ። አሁን ለምሳሌ
አንድ ፊልም ነበረ ማሌዥያን ታይገር የሚል ሳይድ ዶከን እሱ አሁን ፊልሙ አለ አሁን ብታየው ራሱ አሁን ትወደዋል እሱ ፊልም አሁን 3 አይተነው ጥሩ ፊልሞች አሉ ግን ሄደ የፊልም ሰልፍ ስታረግ ገብቷል የፊልም ሰልፍ ስታረግ የውጭ ዜጋ መሆንን ካዩ ፕራዮሪቲ ይሰጡሃል አንተ ጠይቀህ አይደለም አስቀድሙት ነው የምትባለው ቦታ ሁሉ ፕራዮሪቲ ነው የሚሰጥ ያን ያህል ነው የውጭ ሰው የሚያከብሩት ገብቷል እና ያን ያህል አንዴ አምል በቃ ሰውን ለማገዝ ለመርዳት የተከፈተ አእምሮ ነው ያላቸው እና ያንን አእምሮአቸውን ነው የሚያሳየው ነገር አንዳንድ ህዝብ ዝግ ማህበረሰብ ይባላል ቁጥብ ንግግር ሰው ማናገር ማህበራዊ ህይወቱ ደካማ ይሆን እንዴት ናቸው ኩባዎች ኩባ ኢንዲፈረንት ከዚህ የተለዩ ናቸው በነገራችን ላይ ኩባ አንደኛ ክፍት ናቸው ምን ማለት ነው ብዙዎቹ ኩባዎች ውሸት አያውቁ እንደውም ውሸት ዲክሽነሪያቸው ውስጥ የለም ወይ ብለህ ሁሉ ልታስብ ይችላል ውሸት አያውቁ ያላቸውን አለኝ የሌላቸውን የለኝም ነው የሚሉት መውደዳቸውንም ፊት ለፊት ነው የሚነግሩ ካልወደዱም እንዳልወደዱ ነው የሚነግሩ እና እንደዛ አይነት ክፍት ነው ሰው በጎነትን ነው የሚያስበውና በዛ መንፈስ ውስጥ ነው ሰዎቹን የምታገኛቸው ይሄ ደግሞ ለአንተ በጣም ጥሩና ትልቅ ትምህርት ነው የሚሰጣየው ከዛ ብዙ ትማራለህ ብዙ ታገኛለህ እነሱን ሰው ያስመሰላቸው ሰው ያደረጋቸው ነገር በሰውነታቸው ስብዕናቸውን አይተ ትምህርት የምትወስድበት ነው የሚሆነው እና ከዛ አኳያ ነው የምታየው ማለት ነው ያኔ ልክ ስትበተኑ ማህበሩ እንግዲህ ከመመስረቱ በፊት ስትበተኑ ጀምረው እደው ከዛ ፈተና ውስጥ አልፈው ዛሬ ትልልቅ ቦታ ይደረሱ ፈተና አንዳንዴ መገፋት ጥሩ ነው ምናልባት በጎ ባይሆንም በወቅቱ አስደንጋጭ ቢሆንም እዛ ሚሊተሪ ውስጥ የለመደ ሰው ድንገት ሲገፋ ሰማይና ምድሩ ነው የሚዞርበት የት ነው የሚሄደው የሚያውቀው ሚሊተሪ ቤቱ ነው ሌላ ነገር አያውቅም ግን ከዛ ተስፈንጥረው ወጥተው ትልቅ ቦታ ይደረሱ አንተን ጨምሮ እስኪ እንደው በስም እንኳን የሚታወቁ ካሉ ንገረኝ አንድ ነገር ልንገርህ የኔ ልጅ ያለው የኔ ልጅ ምን ይለኛል ሁሉ ጊዜ የሚቆጨኝ ይለኛል ሚሊተሪ ሰርቪስ አለመኖሩ ነው ይለኛል 6 ወር ግን ሚሊተሪ ሰርቪስ ስልጠና መኖር ነበረበት ብናገለግል ጥሩ ነበር ይለኛል እዚህ ለኛ አሁን ላለነው ልጆች ምን እንደሚል ታውቃለህ ከውትድርና ብዙ ነገር እንደሚገኝ አይቻለሁ ነው የሚለው ወድቆ መነሳትን ትለምዳለህ አንተን ባንተ ህይወት ተነስቶ ነው የሚለው በኔ ህይወት እኔ በነገራችን ላይ ቀደም እንዳልኩ በችግር ውስጥ ነው ፈርስት ዲግሪ ነው ያስኩት አንተ ስትወጣ ልጅ ተወልዷል ልጅ ተወልዷል የኔ ባለቤት በሙያ ነርስ ነች የነበራት ደሞዝ በጣም ትንሽ ነው ገብቷል ሁላችንም ባካፕ ሊያደርገን አይችልም ነበር ዲቴሉን ከገባው በጣም አስቸጋሪ ነው እኔ የነበረኝ የማትሪክ ውጤት ቀን ገብቼ ልማርበት ይችል ነበር ግን ልጅ ተወልዶ በኔ ባለቤት ደሞዝ ብቻ ልጄ እና ባለቤቴ ሰፈር ማድረግ የለባቸውም ብዬ ኤክስቴንሽን ነው የገባሁት ቀይሬ ማታ ማለት ነው ቀን እየሰራው ለማድረግ ነው የተወሰነ ጊዜ ትንሽ ጊዜ ሞከሩ ግን ባለቤቴ ሺስ ኮሚትድ በጣም ኮሚትድ ስለነበረች ማለት ኖ ምን እንቸገር ቀን ገብተህ መጨረስ አለብህ ብላኝ እንደገና ተወዳድሬ ከማታ በሴኔት ውሳኔ አንድ 20 ምናምን አካባቢ ቀርበን ለ4 ልጆች ወደ ቀን እንድንመለስ ተፈቅዶልን ቀን የገባ ነው በነገራችን ላይ ቀን ስገባ የኔ ተማርኳቸው ልጆች ጁኒየሮች ናቸው በጣም በእድሜ ጁኒየር የሆኑ ከትምህርት ቤት የመጡ ናቸው ለነሱ በጣም አስገራሚ ነበር እነሱ አሁን እነኛ አሁን ከነሱም ጋር እንዲሁ ማህበር አለን በነገራችን ላይ እኔ ነኝ እንደው የሚያሰባስብኩት እምልህ እኔ ሲኒየር በዛ ያንን ጨርሼ ነው ፈርስት ዲግሪን ገብቷል ከዛ በኋላ ሌሎች ስራዎች ውስጥ ገባሁ እኔ በስራ ዓለም ለምሳሌ ሜድሮክ የፔፕሲ ፋብሪካ ወይም ሞሃ ውስጥ እኔ የማርኬቲንግ ማኔጀር ነበርኩ በዛ ስታተስ ከዛ በኋላ ደግሞ የፋብሪካ ስራ አስኪያጅ ሆኜ እየሰራው ነው ማለት የኔን ክሬዲት ነው ማለት ከዛ ማስተር ሴንም ሰራው ነው አየው ይሄ ለምሳሌ ማስተር ሴን የሰራው ጊዜ የሚገርም ነገር የኔ ልጆች ማስተር ሴን በኋላ ነው የሰራሁት ቆይቼ ትልቁ ልጄ ጥቁር አንበሳ ሜዲሲን እየተማረ ነው ትንሹ ልጄ ተከታይ ናቸው 1 አመት ከምናምን መልቶ ቴክኖሎጂ ፋክልቲ እየተማረ ነው አብረን ነበር የምናጠናው የሚገርም ማታ ስናጠና አንዱ ሲያንቀላፋ እንዴ ባቢ ሳያንቀላፋ አንተ ታንቀላፋለህ ተብለን በአንድ ጠረጴዛ ላይ ነበር የምናጠናው
እና እነዚህ ልጆች በውጤት በጣም የታወቁ ልጆች ናቸው፣ ስመጥር ናቸው። አሁን እዚህ ከቴክኖሎጂ ፋክልቲ የተመረቀው ልጅ ለፒኤችዲ ካናዳ ያለው። የእነሱ ደግሞ አንድ ኤግዛምፕለር የሆነች ሌላ ሴት አለች። እሷ እንደውም ናዝሬት ስኩል ተማሪ ነበረች። ኒውዮርክ ኮሎምቢያ ዩኒቨርሲቲ ነው የተጨረሰችው። አሁን የማይክሮሶፍት ስታፍ ነች። ትልቁ ልጄ እንዳልኩ አሲስተንት ፕሮፌሰር ነው፣ ዩሮሰርጂን ነው። ዩሮሰርጂን ነው። ይሄ ከምንም የመጣ አይደለም። ከምን በነገራችን ላይ ያልዘራኸው አታጭድ። ካልዘራኸው ፍሬ ልትጠብቅ አትችልም። ዘርተህ መንከባከብና ማሳደግ አለብህ። ያ ፍሬ ነው የምታየው። አየኸው? ይሄን የምነግርህ ይሄ የኔን ሜሪት ልነግርህ ፈልጌ አይደለም፣ ግን ያ ውትድርና የምትለው ሙያ ምን ያህል ኮንትሪቢዩት እንደሚያደርግ ነው። ኮሚትመንት በቤተሰብም ውስጥ ይፈጥራል። ዲሲፕሊን ይሄንን የመሰሉ በጣም በርካቶች አሉ። አሁን የእኛ ባች የሆኑ ዲፕሎማት አለ። ለምሳሌ በእኛ ባች ዲፕሎማት የደረሰ ሰው አለ። እምልክ በልምድ በትምህርት ያዳበሩ ሌሎች ፕሮፌሽናሊ ተምረው ኢንተርናሽናል ድርጅቶች ውስጥ የሚሰሩ ልጆች አሉ። ውጭ ከኢትዮጵያ ውጭ ያሉ የራሳቸውን ፈርም የሚያንቀሳቅሱ ልጆች አሉ። ገብተዋል። እዚህም በተለያየ ሙያ ውስጥ የሚሰሩ ሙያቸውን አበልጽገው ሌላ ሙያ ተምረው ለቤት ብቻ አይደለም ለሀገር የተረፉም አሉ። አንዳንዶቹ ደግሞ ኮሚትመንት እኮ ስታነሳ በጣም ነው የሚገርም። ውትድርና ሪሞተስት ኤሪያ ገብተው በግብርና ሙያ ቤተሰቦቻቸውን የሚያኖሩ አሉ። ማመን አትችልም። በዛ ኮሚትመንት ገብተው የሚሰሩ አሉ። ይሄን እንድታረግ የሚያስወስነ እንዴ መጀመሪያ እኮ ቃል የገባው ለመሞት ነው። አሁን እኮ ተቸግረ ለመኖር ነው። ከመሞት በታች ነው እኮ ተቸግሮ መኖር። ደረጃ ላወጣልህ ብትለው አንደኛው ሁለተኛ ብለህ የምታወጣው ከሆነ አንደኛውና ትልቁ ሪስክ ሞት ነው። ተቸግሮ መኖር እኮ ከሞት በታች ነው። ሰርቫይቭ እያደረግህ ነው። አየህ፣ ሁልጊዜ ደግሞ ብርሃንና ተስፋ አለ በመኖር ውስጥ። አየው፣ እኖራለሁ ተቸግሬን ብለህ ብትል የሰው ልጅ እኮ ተስፋ ያኖረዋል። አየው፣ ስለዚህ የነገ ተስፋዬ የዛሬን ችግር ሽሬ እንደምደርስበት አውቀንም ወጋገን ነው፣ የህይወት ወጋገን ነው። አየህ፣ ተስፋ ሁልጊዜ የህይወት ወጋገን ነው። አየህ፣ በሞት ውስጥ ይሄን አታገኘው። የተዘጋ አጀንዳ የተዘጋ ጉዳይ ነው ሞት። ስለዚህ በዛ ህይወት ውስጥ ያላለፈ ሰው ይሄ ብዙ ከባድ አይደለም። ይሄ ብዙ እዚህ እዛ የምትለው ነገር አይደለም። የመወሰን ጉዳይ ነው። ደግሞ እኛ አሁን ለሌሎቹ አስተማሪዎች ነን። አሁን እኛ የምናስበው ለእኛ ብቻ አይደለም፣ የእኛ ልጆች ይህንን አይነት ኮሚትመንት ይዘው እንዲቀጥሉ ነው። አሁን አንዱ የምናስበው የእኛን ልጆች እንዲቀራረቡ፣ እንዲተዋወቁ፣ የእኛን ይሄንን ምልህ ገድል እንዲያውቁ፣ ገባ በስራ ማደግ እንደሚቻል፣ አገርን በመውደድ መኖር እንደሚቻል፣ አገርን መውደድ ጸጋ መሆኑ ራሱ ልትሰጥ ይገባል እኮ። አንዳንድ ጊዜ እኮ አገርን ለመውደድ እኮ መሰጠት አለብን። ካልተሰጠህ እኮ አትወድም እኮ። እኔ አሁን አገሩን ለሚጠላ ሰው እኔ ብዙ ሰው ይበሳጭ ሆነ። እኔ ግን አዝናለሁ። የሚገርም ነገር አልተሰጠውም ብዬ እንዴት ተበደለ ብዬ። ምክንያቱም ሀገርን ከመውደድ በላይ ምንድን ነው የሚመጣው? አየው። ስለዚህ አንተስ ቢሆን እንዴት ተበደለ አይመስልም? እንደው ሀገርን የሚያክል ነገር ጸጋ ሰው ሀገርን ስጠላ ሰው ስርዓትን ሊጠላ ይችላል፣ ስርዓትን ሊቀየም ይችላል። ሀገር ግን በጣም አሳፋሪ ነው። በፍጹም ቅድም ደግሞ እንዳልኩ እኮ ነው። ደግሞ እኮ ዝንተ ዓለም ማትኖርባት ምድር እኮ ነች ይህች ምድር። በጎ ስምህን ጥለህ ማለፍ አለብህ። ያው ደግሞ ከድሮም ከታሪክ የወሰድነው ነገር አለ አይደል? አሁን ብዙ መጽሐፍም ስታነብ ከአባቶችም ንግግር ስትሰማ የምትሰማቸው ነገሮች አሉ። አገር አይሞትም፣ ትውልድ ሊያልፍ ይችላል፣ አገር ግን አትሞትም ነው የሚሉ ብዙ ነገር አለ። ቃል ከምትጠፋ የወለዱት ይጥፋ ይሏል። በጎነትን ሲያስቡ ነው፣ ጥሩነትን መልካምነትን ሲነግሩ ነው። ይኸው ስለዚህ የምትኖርበትን አጓጊ ምድር ነች። አይ ነው ምድር በጣም አጓጊ ነች። የሰው ልጅ ብዙ ጊዜ አየህ በኔቸሩ የተሻለ ነገር ይሄ ነው የሚለውን ነገር ይፈልጋል። ገባ ታጓጓለች። ግን ይሄ ያንተን ታሪክ የሚያበላሽ መሆን የለበትም። ያንተ የትውልድ ሀረግ በአንተ መልካም ዝናና ስም ውስጥ ለመኖሩ አንተ ሳትሞት እርግጠኛ መሆን አለብህ። አገባ ለትውልድ የምታወርሰው። እኔ የማወራው ስለ ሀብት አይደለም። እኔ የማወራው ስለ ገንዘብ አይደለም። እኔ የማወራው ስለ መልካም ዝና ነው። ስለዚህ በህይወት እያለ ያንተ ልጆች ምን እንደወረሱ ማረጋገጥ አለብህ። ልጆች ላይ ፈርደህባቸው ማለፍ የለብህም። ገባ የዛ ሰውዬ ብለው እጅ የሚጠቆሙባቸው ልጆች ጥለህ ማለፍ የለብህም። መልካም ነገር ሰርተህ የሚከበሩበት። አንዳንድ ጊዜ አይተናል። ብዙዎቹ እኮ
በአባቶቻቸው ገድል የሚከበሩ ሰዎች አሉ። በአባቶቻቸው እነሱ ምንም አልሰሩ በመልካም ስራቸው እሱን እየመነዘሩ የሚኖሩ ሰዎች እናውቃለን። በኢትዮጵያ ታሪክ አለ። ያንን ነው እርግጠኛ መሆን ያለብን እንጂ ሀብትማ የኔ እናት እንደምትለው ገንዘብ ስር የለውም ትላለች። ገንዘብ ስር የለውም። በዛሬ የሰጠው ገንዘብ ነገር ላይኖር ይችላል። ግን መልካም ዝናና ስምን ግን ሜንቴን ማድረግ ይኖርባል ብዬ ነው የማስበው። ጋሽ ሰሌ ያው ስለ ልጆቻችን ኢትዮጵያ ነው የምናወራው። የዛሬ ትውልድን እንዴት ይቀጥል፣ እንዴት ጤናማ ትውልድ ይፈጠር፣ እንዴት ሀገርን የሚወድ ትውልድ እንፍጠር ነው። በህግ የበላይነት የሚያምን ምክንያታዊ የሆነ ትውልድ እንዴት እንፍጠር? ቅድም ልጅ ወዳለ እንሂድ። ምናልባት ይሄ ትውልድ በዚህም ሆነ በዛ ያጣ ይመስለኛል። ግብረ ገብነት፣ ስነ ስርዓት፣ አንዳንዶች በትንሽ መድከም እንኳን ሳይፈልጉ በሆነ ተአምር መክበር የሚፈልጉ ይሄ ታዋቂ የሚባል በሽታ ያለኝ ሀገር ምናልባት ሰምተህ አጋጥሞ እንደዚህ አይነት ችግሮች አሉ። አሁን ቅድም ልጅ ያለ እንዱ ለዲሲፕሊን እንኳን ከበጀን ይሄ ያለ የ6 ወር የሚሊተሪ ስልጠና ያስፈልገናል ትላለህ? እኔ ምን መሰለህ መነሻዬ ምንድን ነው መሰለህ? ቅድም አሁን ወዳልኩ ልመለስ። ሀገር ነዋሪ ነች። ሀገር ርክክብ ትፈልጋለች። ሪሌ ታውቃለህ አይደል? ሪሌ ባንዲራ እንትን ፍላግ ይዘህ ነው የምትወጣው እና የተወሰነ ሮጠህ ለሚቀጥለው ትሰጣለህ። እሱ ደግሞ ለሚቀጥለው ዱላ ቅብብል ነው። ያ ነው ትውልድ ማለት። ትውልድ እንደዚህ ነው የሚያልፈው። ሀገሪቷ ግን እሷው ነች። አየህ ልጆቻችን፣ እኔ ፕሮግራማችሁን አፕሪሼት አደርጋለሁ። ለምን መሰለህ መስራት ያለብን በልጆቻችን ላይ ነው። ልጆቻችን ላይ ለመስራት የእኛን እንከን ማወቅ አለብን። አየኸው እኛ እንከናችን እና መልካም ጎናችን ምንድን ነው ብለን አይደንቲፋይ ማድረግ አለብን። እኛ መግባባት ደግሞ አለብን። አየኸው ምክንያቱም የኔን ልጅ ከኔ ሁል ጊዜ ነው ይሄ አካዳሚክ ነው። በነገራችን ላይ የልጆች የመማሪያ የመጀመሪያው ፖይንት ቤተሰብ ነው። አየኸው ልጆች ሁልጊዜ የሚነሳ እውቀት የሚያነሱት የመጀመሪያው እውቀት የሚያነሱት ከቤታቸው ነው። እኔ እናንተ ልጆቻችንን የምንገነባበት መሰረት ትክክለኛ መሆን አለበት። የኔ እናንተ ልጆች የሚያገናኝ መሰረት መጣል አለበት። አንድ ቤት ትልቅ መሰረት ሊኖረው ይችላል። ገብቷል? በራይት ሳይድ እና በሌፍት ሳይድ መሰረቱን ስታትደ አይተህ ከሆነ ውሃ ልክ ትጠብቃለህ። ለምን መሰለህ? ውሃ ልኩን ጠብቀህ ካልተነሳ ፎቁ አንደኛ ይንጋደዳል። ከመንጋደድ አይደለም ክራክም ያደርጋል፣ ይፈርሳል። አየው። ስለዚህ ይሄን መሰረት ሁላችንም ቤታችን ነው የምንጥለው። የጋራ መሰረት ነው። አየው። እሱ ላይ ነው መስራት ያለብን። እሱን ካሰብን በሱ የምናገኘው ነገር ውጤቱ መልካም ነው የሚሆነው። የምንሰራው ደግሞ መሐንዲሶቹ እኛ ነን እንበል። አሁን ኮንሲደር ወላጆች እኛ መሐንዲስ አስበን እኛ መሐንዲሶቹ ከሆንን የምንገነባው ቤት ጸንቶ መቆየቱን እኛ ዛሬ ማረጋገጥ አለብን። ይሄ ባልሆነበት ሁኔታ እኮ ከልጆቻችን መልካም ፍሬ ልታገኝ አትችልም። ስለዚህ በልጆቻችን ላይ የመስራቱ ስራ የኛ ነው። አየው ያ ዓላማ የሚያገናኘን ዓላማ እንዲሆን ማድረግ አለብን። አንድ ሁለተኛ ልጆቻችን ስነ ምግባር እንዲኖራቸው አገር እንዲወዱ መሰራት አለበት። ይሄ የጋራ ስራ ደግሞ በግል በቤት ደረጃ የምሰራው ነው። ሌላ ኢንስቲትዩሽንስ አሉ፣ የትምህርት አሉ፣ የስልጠና አሉ፣ ሚዲያዎች አሉ። እነኚህ ሁሉ የሚሰሩት ስራ እምልህ ያንን የጋራ መሰረት የሚያጠናክር መሆን አለበት። ብዙ ጊዜ አንተ ከምትሰማው ነገር አንዳንድ ጊዜ ውሸትን ሰምተህ ታውቃለህ ሲል ውሸት ተደጋግሞ ሲነገር እውነት ይመስላል ሲባል አእምሮ እኮ ፐርሲቭ ስለሚያደርግ ይወስደዋል። አየው ዝም ብሎ አእምሮ የተለየ እንትን ነው። መቼም እግዚአብሔርን ማድነቅ ነው። እዚህ ላይ አሁን ይሄንን ስታነሳ የጭንቅላት ጉዳይና ትልቅ ኦርጋን ነው። እኛም ካፓሲቲውን ማንጠቀምበት ብዙን እኮ ሳንጠቀምበት ነው የምናልፉ እና ያንን እውቀት እንዲወስዱት በጋራ መረባረብ ይፈልጋል። የፍቅር ሀገር ለመገንባት መነሳት አለበት። ይህን ለመስራት ቀጥ ብለህ እንዳልኩ ከቤተሰብ ጀምረ ባሉ ኢንስቲትዩሽንስ በደረጃው መሰራት አለበት። ያ ነው የተሻለ የሚያደርገው። ውትድርና እውነት ለመናገር ብይን አይደለም። አሁን ብሔራዊ ውትድርና ወይም ስልጠና ኖሮ ገብተዋል ከስልጠና በኋላ አገርን ማገልገል የሚለው እንደ ፕሪንሲፕል በጣም ጥሩ ነው እንጂ መጥፎ አይደለም። የምታውልበት ነው እንግዲህ ኢምፕሊሜንቴሽን እንዴት ነው የምታውለው? ያሰለጠንከውን ምልምል ነገ ሲቪል ሆኖ እንዲሰራ እንዴት ነው ትምህርት የምትሰጠው? በምን መልኩ ነው የምትገነባው? አገር ወዳድ ስራ አገር ወዳድ አድርገው ገባህን? ለህዝብ ተቆርቋሪ ሆነ እናት ሀገሩን ድንበሩን የሚያስከብር አድርገ ስራን የሚወድ ስራ አፍቃሪ አድርገ
ስታሰለጥነው የወሰደውን ስልጠና ኤክሰርሳይዝ ያደረገው አንዱ የሚገርም ነገር ውትድርና ቤት በጋራ መኖርን ትለምድበታለህ። ብዙዎቹ የኛ ልጆች ቤታችን ነው ቆልፈን የምናሳድጋቸው ጎረቤትንም እንኳን ካልቸር አያውቁ። ግን ውትድርና ቤት ስትገባ አየህ አንዱ ከአንዱ ልምድ ይወስድበታል። አየው በጋራ መኖር ይለምዳል። የጋራ ሐሳብ ማራመድ ይለምዳል። አየህ የግል የኔ ብቻ ሐሳብ ይሁን የሚለውን ነገር ያቆማል። አየው ይሄ ዩኒፋይ ያደርጋል። አየው ያ ደግሞ የተሻለ ዋጋ የሚያሰጥ ነው። ይሄ 45ኛ ዓመታችሁን ስታከብሩ እንደው ምናልባት በዛ ሂደት ውስጥ ለትውልድ አሁን ላለው ትውልድ እንደው መንግስትም ልምዳችሁን አካፍሉን ቢል ምን ያህል ዝግጁ ናችሁ? ፈቃደኝነታችሁ እንዴት ነው? በነገራችን ላይ በጣም ጥሩ ጥያቄ ነው። መቼም አገርን እንወዳለን ብለህ ለሀገር እንሰራለን ብለህ አገርን እናስባለን ብለህ እንዲህ አይነት ጥያቄ ሲቀርብ በደስታ ነው የምትቀበለው። ምንድነው ኤግዛምፕለሪ ወይም ተምሳሌታዊ መሆን እንፈልጋለን። አሁን እዚህ ዝግጅት ላይ ከነገርኩ ጋር ለመግለጽ ያህል ከምንጠራቸው በርካታ እንግዶች በተጨማሪ ልጆቻችን ይገኛሉ። የሁላችን ልጆች ባለቤቶቻችንም አሉ። ልጆቻችን እንዲገኙ ነው ኢንከሬጅ ያደረግነው። ለምን ቅድም እንዳልኩ ነው ይህንን ፍቅር ማየት አለባቸው። 45 ዓመት ሰው እኮ በአንድ ወር ፍቅር በአንድ ዓመትና በአንድ ወር እኮ በፍቅር መቆየት ባልቸለባት ምድር 45 ዓመት ሙሉ በፍቅር መቆየት ትልቅ ዋጋ ነው። ስለ ፍቅር የሚገነዘብ ሰው ይህንን ትልቅ ዋጋ ይሰጠዋል ብዬ አስባለሁ። ስለዚህ ይህንን ለልጆቻችንም አድሬስ ለማድረግ ነው። አየህ እና ያንን እንደ ፍላግሺፕ ባለው እንደ ቅድም እንዳልከው እንደ ዶላ አቀባበል ለማቀበልም ጭምር ነው። ይህን በተመለከተ እኛ የምናስበው ሌሎቹ አካባቢዎች የሉም ማለት አይደለም። እንዲህ አይነት ነገሮች ሊኖሩ እንደሚችሉ እገምታለሁ። መቼም አብሶሉት ፍጹም አይደለም። ግን እኛ ምሳሌ መሆን እንፈልጋለን። በዚህ ምሳሌያዊ መድረክ ለብዙዎች ማስተማሪያ እናደርጋለን። ሚዲያዎች ብዙዎቹን ጠርተናል። የጠራንበት እኛ እንድንታይበት አይደለም። እንዲዘገብልን የምንፈልገውም እኛን አይደለም። እኛ እነከሌ የተገኙበት እንዲባልልን አይደለም። ግን ዓላማውን ፕሮሲድ እንዲያደርጉልን ነው። በፍቅር የመዝለቅ አቅም እንደው እኔ ታይትልም ቢሆን እሰጣለሁ ለጋዜጠኞች ምን ማድረግ እንዳለባቸው ገብቷል እንዴ? በፍቅር የመዝለቅ አቅም እንዴት ማዳበር ይቻላል? ፍቅር ለችግሮች መፍትሄ መስጠት እንዴት ይችላል? መተጋገዝና መረዳዳት መሰረቱ ፍቅር እንዴት ሆነ ብለው በእነኚህ ቶፒኮች መነጋገር መሆን ይችላል። ይሄ አስተማሪ ነው ለሌላው። ገብቷል። እኛ ተናግረንም ላንጨርሰው እንችላለን። እንዳልኩ አንዳንድ ጊዜ ብዙ ጊዜ የሚታየው ሰው የራሱን ታሪክ ወይም የራሱን የግሩፑን ታሪክ ሲያወራ ኳሊፋይ ያደርጋል ከሚል ስሜት ጋር እንዲያያዝብኝ አልፈልግም። አሁንም እኛ ብዙ ተአምራት ሰራን አንልም። ብዙ ተአምራት ሰራን፣ ብዙ ነገር አድርገናል እኛ ነን እያልን አይደለም። እኛ ግን ፍቅር አለን፣ በፍቅር መሰረት ላይ አልተለያየንም የሚል ኖቲስ ነው የምንነገረው። እንዲሰራን እንዲያደረግን ለማለት ብቻ አይደለም። እኛ ፍቅር ነን፣ በፍቅር መሰረት ላይ አንድ ነን። በአንድነታችን ደግሞ በጋራ ዘልቀናል። ይሄ ለሀገር ጠቃሚ ነው የሚል ሚሴጅ ነው ማሳለፍ የምንፈልገው እና ያን አይነት ሚሴጅ ነው ደግሞ የምናስተላልፍበት የሚሆነው ይሄ ዝግጅታችን። የሁሉ የስብዕና ጥንካሬ ያላችሁ ነገር ከዛ ከሚሊተሪ ውርስ የመጣ ነው። በትክክል ምንም አታይት ተወራርሰናል። አሁን እኮ ብታየን አንድ አካባቢ ስንጫወት ምናምን ስታይ ስንግባባ ነው የምታየው። የምንጫወትበት ነገር አለ፣ አንተ የማይገባህ ነገር አለ። አንድ ምን ሊያደርጉ ነው የምትለው። ለምን አብረን በመኖር የተወራረስንበታል። ስንቀልድ ስንጫወት ላለምነውና ላሰብነው ነገር ስንሰራ ስታየው ልክ እንደ አንድ የእግር ኳስ ጨዋታ ነው የምታስበው። እግር ኳስ ጨዋታ ውጤት ለማምጣት እኮ ግብ ማግባት ነው አይደል? ላስት ኤንድ ለማግባት እኮ መግባባት አለባት። ልክ የዛ አይነት ስሜት ነው የምታየው። ያንን ደግሞ ያወረሰን በእውነት ለመናገር ሙያችን ነው የሰለጠንበት ያሳለፍነው ጊዜ ነው። ስፔሻሊ ያሳለፍነው ጊዜ ያ ማህበራዊ ትስስር በጣም በጣም ጠቅሞናል። እዛ ውስጥ የነበረ ዲሲፕሊን አለ። ለምሳሌ እስኪ ስለ ሰዓት ማክበር ያው የኛ የብዙ ችግር በዛ ውስጥ እንዴት ነበረ? የሚሊተሪ አካዳሚ ውስጥ ከሰዓት ጋር ሰዓት ዋጋ አለው። ሰዓት ሀብት ነው። በነገራችን በሰዓት ውስጥ እኮ ነው ኖረ የምታልፈው። አንዳንድ ጊዜ በየጊዜው ባለፈ ቁጥር መቆጨት የሚመጣውም እኮ ሰዓትን ባለማወቅ ነው። በውትድርና ሙያ ውስጥ ትልቁ ዋጋ ያለው ነገር ሰዓት ነው። ስልጠና በሰዓት ነው። መብላት በሰዓት ነው። ገብቶሃል እንዴ?
ማጥናት በሰዓት ነው። መተኛት በሰዓት ነው። መተኛት ዝም ብለህ መተኛት አትችልም። ሰዓት አለ የምትተኛበት እንጂ እንቅልፍ ስለመጣ ሄጄ ልተኛ ብለህ ማንም እንድተኛ አይፈቀድም። ምንም የምትተኛበት ሰዓት አለ። ከምትተኛበት ሰዓት ሸርፈ ለሌላ ስራ መስጠት አትችልም። ኢትስ አ ፓርት ኦፍ ዲስፕሊን። የምትተኛው ከዚህ እስከዚህ ሰዓት ነው ትተኛለህ። አንተ ብትፈልግ ቃዥበት ምናምን፣ ግን የመኝታ ሰዓት ነው። በቃ የመኝታ ሰዓት ነው። ምን መሰለህ ይሄ ሰዓት ኮንሰፕት ለወታደርማ በጣም ጠቃሚ ነው። ኦፕሬሽንስ እያንዳንዱ ኦፕሬሽንስ ከሰዓት ጋር የተያዘ ነው። ኦፕሬሽን ታይም አለ አይደለ? ኤች አወር ኦፕሬሽን አወር እነኞች ወደፊትና ወደኋላ። በነገራችን ላይ ውትድርና ዓለም ለምሳሌ ከቀጠሮ 30 ደቂቃ በፊት መጥቼ ጠበቅኩ፣ በወታደር ቤት ያስቀጣል። ቀድመህ 10 ደቂቃ አረፈድኩ ያስቀጣል። you should have to be punctual on the place ሰዓቱ ላይ በቃ አንተ 5 ብለሃል አይደል? እኔ ለ5 2-3 ደቂቃ ጉዳይ ነው እዚህ መምጣት ያለብኝ እንጂ ለ5 ሰዓት 20 ጉዳይ በመጣ it's not punctuality። ለምን መሰለ? ሌላ የበደልከው ነገር የበደልኩት እንዴ ከህይወቴ ሰዓት እያጠፋው ነው። አንተ የምትፈልገኝ 5 ሰዓት ነው። 20 ጉዳይ መጣ። 20ውን ደቂቃ እኮ እየበላሁት ነው። I'm consuming the time። አንዳንድ ጊዜ እኮ ሳታውቀው እኮ ህይወትህን በልተው ነው የምትጨርሰው። የመኖርህን ህይወት ጊዜህን ራስህ ኮንሱም አድርገህ ትጨርሰዋለህ። ስለዚህ ያንን ሰዓት መስራት አለብህ፣ ግን በሰዓት መምጣት አለብህ። አንድ ነገር በሰዓት ነው የምትጀምረው፣ በሰዓት ማለቅ አለበት። ሰዓት የህይወት ቁልፍ ነው። የህይወት ቁልፍ በቃ ቁልፍ ጉዳይ እንዴ። ቅድም ደግሞ ሰስተም እኮ መጠቀም አለብህ ጊዜ። ቅድም ምን አለን እንደው ፈረንጆቹ በሚሉት እንደው ተጠቅመን ላይፍ ኢዝ ቱ ሾርት አጭር ነው ብለናል አይደል? እችን አጭር ጊዜ የህይወት ዘመንህን እኮ በሰዓት መጠቀም አለብህ። ገብቶሃል? አንዳንድ ጊዜ የምታባክነው ሰዓት እኮ ምንም ኢሪቨርሲብል ነው። ያው እንደምታውቀው ሰዓት አንድ አቅጣጫ ነው ያለው። ያለፈን ሰዓት እንደገና ሪጌን ልታደርገው አትችልም። ስለዚህ እንደ ሙላት ውሃ በለው በቃ እንደ ፈሳሽ ውሃ ጎርፍ አለ አይደለም? ያለፈን ሰዓት ልክ ጎርፉ እንዳለፈ ነው የሚቆጠረውና ስለዚህ ሰዓት በጣም ኢምፖርታንት ነው። የህይወት ማዳኛ ቁልፍ ነው። በሰዓት ህይወት ታተርፋለህ። ውትድርና ማለት ነው። በሰዓት ብዙዎች እንዳይሞቱ ታደርጋለህ። ብዙዎች ቅድም ያልኩን ጥንቃቄ አየህ፣ ሰው እንዳይሞት ነው የምትከፍለው። ገብቷል? ወይም ሚኒማል በሆነ መስዋዕትነት ነው ድል የምጠብቀው ካልክ አንዱ ትኩረት የምሰጠው ሰዓት ነው። ያ ደግሞ ይዘው ትመጣና it will be a culture ባህል ይሆንና እዚህም ትጠቀምበታል። አንዳንድ ጊዜ እንደውም አንዳንድ ቲም ውስጥ ገባ ሶሻላይዝ ለማድረግ ትቸገራለህ። ገብቷል አይደል? አንተ ያለህ የሰዓት አመለካከትና ምናልባትም የገባህበት አዲሱ ቲም የሰዓት ኮንሰፕት የተለያየ ነው። ስለዚህ መጀመሪያ መነጋገር ያለብህ እዛ ስትሄድ በሰዓት ኮንሰፕት ላይ የጋራ አቋም ሁሉም እንዲኖረው ማለት ነው። አየህ እና የእኛ ልጆች ብለህ የምታስባቸው የእኛ ልጆች ለኢትዮጵያ እንዴት ይጠቅማል ስትል አንዱ የምታወርሰው በአጋጣሚ ባይቆጠርም ስለ ሰዓት ነው ማውረስ ያለብህ። ሰዓት ነው መስጠት ያለብህ። እንደው ብትችል አንዳንድ ጊዜ የሰዓት ጊፍትን ቀለል አድርጎ የሚያይ ሰው አለ። ሰዓት ኢምፖርታንት ነው። በዚህ ሰዓት የሰጠ ሰውዬ በነገራችን ላይ ትልቅ የህይወት አደራ ጥሎብሃል። ትልቅ ዘ ማስተር ጊፍት በነገራችን ላይ ስለ ህይወት ያወቀ ሰውዬ ነው ሰዓት የሰጠ። ሰዓት እኮ የምታየው እንድትቆጥርበት ነው። መሸ ነጋ ብቻ እንድትልበት አይደል። በዚህ ሰዓት ይሄን ሰራል፣ በዚህ ሰዓት እና ማኔጂንግ ነው፣ ሰፖርት እንዲያደርግ ነው። አንድ ጎንህ ምንድነው መሰለህ ረዳት አስቀምጠልህ ማለት ነው። ሰዓት ማኔጅ የሚያደርግ እና ሰዓት ለህይወት እጅግ በጣም አስፈላጊ ነው። በሀገር ላይ ደግሞ እኛም ልጆች ተቀብለውት ይሄን ቢሄዱ ይሄም ሀገር ቢወዱ፣ ለፍቅር ቦታ ቢሰጡ፣ ለአንድነት ትኩረት ቢያደርጉ፣ ለልዩነት ሳይሆን ለአንድነት ዋጋ ቢሰጡ፣ ልዩነቶችን በወጉ መፍታት ቢችሉ ገብተዋል። ሌላ ሁል ጊዜ ዋን ዌይ ፎከስ ይህምና ልዩነት ላይ ብቻ ፎከስ ከሚያደርግ ጭንቅላት ቢወጡ ልዩነትንም አስተናግደው በአንድነት ውስጥ ማምጣት ከቻሉ ለምንድን ነው ሰክሰስፉል ማኖር? እንደው ኢትዮጵያን እኮ ዳግም ተነስተን ተወልደን የምናያት ቢሆን እኔ ኢትዮጵያ አድጋ የምናይበት ዘመን ይኖራል ብዬ ነው የማስበው። ብዙ ነገር አለ። አንዳንድ ጊዜ በኩባ ዘፈንም አለ የሚወዱትን ሀገር ተመልሼ ብወለድበት ይላሉ። አንድ ጆመሞራ ሲኪሴራ ገላገልኳት ብለህ የምታስባት ሀገር መሆን የለባትም። ያንን የሚሰራ ትውልድ ነው እንግዲህ መስራት ያለብን። ሰው ለሀገሩ እንደገና ብወለድ አድጋ ተለውጣ ነው የማየው። እንዴ ጓጉተህ ማለፍ አለ። አንዳንድ ጊዜ ሀገርህን ጠልተህ ትሞታለህ። ሰው ለሀገሩ እንዲህ አይነት ዘፈን ይዘፍን። እነኛ አሁን እንግዲህ ዘፈን ነው አሁን የነገርኩህ ነገር። እስኪ በልልኝ ቃሉን። ኳንዶ ጆመሞራ ሲኪሴራ ቮልቬራ ናሲር ኢን ሳንቲያጎ ዴ ኩባ። አየው
ሳንቲያጎ አንድ ፓርት ነው፣ ሄሮይ ፓርት ነው፣ ሶሻብል ነው ሞር እና ሰው ያንን አካባቢ ፍቅሩ ሲገልጽ ነው። እና ብሞት ደግሜ መወለድ የምፈልገው ሳንቲያጎ ነው። አየህ ሀገሩን ይህን ያህል ይወዳል። እኛም ይሄ ነው ደግሞ አለን እኮ ግራውንድ ነገራችን አለን ቅመሙ አለን እኮ ገብቶሃል። እና የምትናፍቃትን ሀገር ነው መለየት ያለብን፣ የጠላሃትን ሀገር አይደለም መለየት ያለብን። ሀገርስ እንዴት ይጠላል? ተገላገልኳት ማለት የለብን። አንዳንድ ጊዜ because of many reasons ሀገርን ጠላለህ። ጠልተህ የምትሰናበታት ሀገር ሳይሆን አዝነህ ደግሜ ተወልጄ ባያት የኔ ሀገር እዚህ ቦታ እኮ ትደርስ ነበር ብለህ ፕሬዲክት አድርገህ ልጆቻችን እንደዛ ነው። ልጆቻችን ያ ስሜት እንዲኖራቸው ነው የሚያስፈልገው። እቺን ሀገር ነው የመገንባት ስራ። እቺን የምትመስል ሀገር፣ ለዚህ የምትሆን ሀገር መስራት አለብን ብለው ኮሚትድ የሆኑ ልጆች ማፍራት። ለዚህ እንግዲህ ሁሉም ሰው የየራሱ ኃላፊነት አለበት። ሁሉም ሰው ማለት አንዳንድ ጊዜ የመንግስት ምናምን ብቻም አይደለም። ይሄ ከቤተሰብ ጀምሮ ነው። ይሄ ከቤተሰብ፣ ከጎረቤት፣ ኢንስቲትዩሽን፣ ትምህርት ቤቶች ትልቅ ስራ አላቸው። ምልህ አንደኛው የመማሪያ ቦታ ትምህርት ቤት ነው። ሌላ የኢንተራክት የሚያደርጉት ልጆች የሚያገኙት የሚያነቡት የሚዲያዎች እነኚህ ሁሉ ኮንትሪቢሽንስ አላቸው። አይ እንዳልኩ ጭንቅላት ሳተላይት ዲሽ በለው ተቀባይ ነው። አየው ተቀብሎ እንዴት ነው የሚያስተናግደው? ያንን ነው ኢንዴፕዝ ማየት ያለብን። ይህንን ነው ምልክልሎት ግን እንዴት ነው የሚያስተናግደው ብለህ እዛ ድረስ ሄዶ ለማየት የሚያስችል አይነት ጥረት ነው መደረግ ያለበት። ያ ከሆነ የሰው ልጅ እኮ በጎ ነው። እኔ አሁን ሰው ለሰው መልካም ነው የሚል ነው እኔ አሁን ፕራይቬት የምጠቀመው። መጀመሪያው መነሻ ይሄ ነው። ምንድነው መልህ መሰል አንዳንድ ሰው ግማሽ ላይ ውሃ ያለበት አቅርብ ይሄ ስትለው አንዳንዱ ሃፍፉል ሃፍ ኢምፒቲ ይላል እንዳመለከ ግማሹ ነው ውሃ ያለው፣ አንዳንዱ ግማሹ እኮ ውሃ የለውም ይላል አይደል? ይሄ አመለካከት ጉዳይ ነው። ሰው ልጅ በመጥፎ ብቻ አታየውም። ገብቷል? የሰው ልጅ እኮ በጎም ይሰራል እኮ። እኔ ሰው ለሰው መድኃኒቱ ነው ይላል የኔ አርቲክል እንደው የምጠቀምበት። ለምን ከሰው በጎ መገኘት እንደሚችል አምናለሁ እኔ። ያያያዝ ያጠቃቀም የምናምን ካልሆነ መስተቀር። ስለዚህ ይሄንን ዓላማህን ለሚቀጥለው ትውልድ ብትሰጠው መልካም ሀገር ታገኛለህ፣ የምትናፈቅ ሀገር ታገኛለህ። እውነት ኢትዮጵያ ብለህ እንደ 60 ዓመት 80 ዓመት ብቻ ኖሬ በዚች ምድር ላይ እኮ መሄድ የለብኝም እችን የመሰለች ሀገር ብለህ የምትጓጓበትን ሀገር ታመጣለህ። ለዛ መስራት እንግዲህ ሁሉም ሰው ኃላፊነት መውሰድ ያለበት ይመስለኛል። ጋሽ ሰሌ እስኪ የመጨረሻ መቋጫችንን እናድርገው። ምናልባት በሩቅም ያሉ ወዳጆቻችሁ አሉ፣ እዚህ መምጣት ያልቻሉ የቀድሞ የኩባ ተማሪዎች እናንተን ማግኘት ያልቻሉ አገር ቤት እየናፈቃቸውም ያሉ በርቀት እስኪ በስፓኒሽኛ እንኳን ለ45ኛ ዓመት አደረሳችሁ በልና እንሰናበት። Estamos en la puerta de celebración nuestro 45 aniversario. Pensamos que ustedes van a venir con feliz. Vamos a pasar juntos. Muchísimas gracias. Somos contentos de haber ustedes aquí. Gracias. Gracias. ጋሽ ሰሌ በጣም አመሰግናለሁ። እንግዲህ የቀድሞ የኩባ ተማሪዎች የማህበር የበላይ ጠባቂ 45ኛ ዓመታቸው የቀድሞ የሰራዊቱ የግራንማ 72 የዛ ማህበር 45ኛ ዓመት ክብር አስመልክቶ ለሀገር የነበራችሁን እሴት ትውልድ እንዲሰማው የእናንተ ለሀገር የነበራችሁ ክብር ትውልድ እንዲወርሰው ብዬ ነው ጋበዝኩ። የልጆቻችን ኢትዮጵያ ላይ ስለተገኘልን በአድማጮቼ ስም በተመልካቾቼ ስም ከልብ አመሰግናለሁ። እኔም ይሄንን እድል ሰጠ በዚህ በጣም በሚናፈቅ ፕሮግራም የልጆቻችን ኢትዮጵያ ትልቅ ሀሳብ ዓላማ ባለው ዝግጅቱ ስለተገኘው ደስ ብሎኛል እና በእኔ በጓደኞቼ ቅድም እንዳልሁ በግራንማ 72 የኢትዮ ኩባ ኦፊሰሮች ማህበር ስም እና በመላው አባላቱ ስም እጅግ በጣም አድርጌ አመሰግናለሁ። ልሳን ስለሆንከ ለመናገር እድል ስለሰጠን እግዚአብሔር ያክብርልኝ። አመሰግናለሁ ጋሽ ሰሌ። የዛሬው የልጆቻችን ኢትዮጵያ በዚሁ ተቋጨ። ቢኒያም ፍርዳው ሳስተናግዳችሁ ቆየው። የዛሬውን ቋጨን፣ በዚሁ እንሰናበት።